እውነት የለም እያለኝ አንድ ሰው የኔን እውነት ተቀበል ሊለኝ አይችልም። እውነት ሲኖር ነው ልቀበለው የምችለው። ገብቶሃል? ግን እውነት አለ፣ ግን የኔ እውነት ግን ይሄ ነው፣ ያንተ እውነት ደግሞ ያ ነው የሚለው አንጻራዊ ከሆነ ልክ ነው፣ አንጻራዊ ነው ማለት ነው። ለአንተ ኤክስ ነው፣ ለእኔ ዋይ ነው። ስለዚህ በምን አግባብ ነው ያንተን ኤክስ ልቀበል? ለምሳሌ እውነት እንዲህ ነው፣ እውነት ነባራዊ አይደለችም፣ እውነት አንጻራዊ ነች ነው እየተባለ ያለው። አንጻራዊ ከሆነ ይህንን ንግግር ራሱ አንጻራዊ ነው ማለት ነው። ይህንን ንግግር ልቀበል አልችልም ማለት ነው። ገብተዋል? ስለዚህ ምንድነው አንጻራዊያን እያሉት ያሉ ነገር ምንድነው? እውነት የሚባል ነገር የለም፣ ግን የኔን እውነት ተቀበል እያሉ ነው። ሰልፍ ዲፊቲንግ ነው ብለን የምንለው ከዚህ የተነሳ ነው። አሁን አንዳንድ የእምነት እንቅስቃሴ አራማጆች የሚባሉ አሉ። ኔሚት ክሌሚት ነገር ይላሉ። አንድ ነገር ክሌም ስላረከ እውነት ይሆናል ይላሉ። ይሄ ልክ አይደለም። እንደውም ፎልስ ውድ ነው። ያልሆነውን ነገር ዝም ብሎ ነው ብለው ለምሳሌ ሳትድን ድኛለሁ፣ ራሰ በረሃ ሆነ ፀጉራም ነኝ ብዬ ስለተናገር ፀጉር ይበቅላል። ይሄ ልክ አይደለም። ውሸት ነው። ፎልስ ውድ ነው። አይኔ አሁን ተስፋ የሚታየኝ ፀጉር ኖሮት ነው ልክ እንደ ዮናስ ድሬድድ የሆነ ፀጉር ምናምን ነው ብሎ ስላለ ፀጉር ይወጣል የሚለው ነገር ልክ አይደለም። እውነት ምንድን ነው? ይሄ በጣም ትልቅ ርዕስ ነው። በጣም ትልቅ ርዕስ ነው። ይህንን የሚያጠና የፍልስፍና ዘርፍ አለ፣ ሜታፊዚክስ ይባላል። ስለ ትሩዝ እውነት ምንድን ነው የሚለውን ነገር የሚያጠና የፍልስፍና ክፍል አለ። በፍልስፍናው ዓለም ፋታሊዝም የሚባለው ማለት እድል ፋንታ ወይም ቴዎሎጂካል ዲተርሚኔሽን የሚባለው መለኮታዊ ቅድመ ውሳኔ የሚባል አለ። ይህ እይታ ነፃ ፈቃድ የሚባል ነገር የለም፣ ሁሉ ነገር አስቀድሞ በሰንሰለት የተያያዘና የማይቀየር ታሪክ ነው የሚል አመለካከት አለ። የሰው ህይወት ዲተርሚንድ ይሆን አይደለም ወይ? በቃ ከዚህ ከሚባለው ነገር ውጪ መኖር አይችልም። ይጀምራል፣ ይጨርሳል። ሰላም ተመልካቾቼ፣ ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። እንግዳችን በጣም የታወቀ በተለይ በወንጌላውያን አብያተ ክርስቲያናት ዘንድ በስራዎቹ በብዙ የታወቀ ነው። ዶክተር ተስፋዬ ሮበሌን ዛሬ እንግዳ አድርጌ ይዤ መጥቻለሁ። የምንነጋገረው እጅግ ጠበብ ባለ ርዕስ ላይ ነው። ሃይማኖትና ወይም እምነትና ፍልስፍና ላይ ነው የምናተኩረው። ፍልስፍና በሃይማኖት ውስጥ ያለው ቦታ፣ ሃይማኖት በፍልስፍና ውስጥ ያለውን ቦታ አብረን እንወያያለን። መልካም ጊዜ እመኝላችኋለሁ። ዶክተር ተስፋዬ እንግዲህ እንኳን ደህና መጣ ወደ አመክንዮ። ብዙ ጊዜ በኢንተርቪው ላይ በደንብ የምቀርባቸውን ሰዎች አንድ ጊዜ ታይትላቸውን ካስተዋወቅኩ በኋላ ወደ ስማቸው ብገባ ለእኔ የሚቀለኝ እና አሁንም ዶክተር ተስፋዬ ማለቱ ብዙም ፍሎ አያደርገውም ንግግራችንን። ስለዚህ ዶክተር ተስፋዬ እንኳን ወደ እኔ ፕሮግራም በሰላም መጣህ። በጣም ደስ ይለኛል እሺ ስላልከኝ። ስደውልልህ እርግጠኛ አልነበርኩም፣ እንደው ይቀበለኝ ይሆን አይቀበለኝ ይሆን እያልኩ ነበር። ግን ወዲያው ነው እንዴ ምን ችግር አለ እናውራበት፣ ምንድን ነው የፈለግከው ርዕስ ነው ያልከኝ። በዛ በጣም ደስ ይለኛል። ብዙ ዓመት ነው የምንተዋወቀው። የመጀመሪያ መጽሐፌ ነው ስጽፍ ብዙ አነጋግሮናል። አንዳንድ ጊዜ ተካረን እናውቃለን፣ አንዳንድ ጊዜ ደግሞ ረገብ ብለን አውርተን እናውቃለን። ወዳጅነት ግን ይሄ ይመስለኛል። ሰው አብሮስ በአንድ ቤተሰብ ውስጥ ሲሆን የተለያየ ሀሳብ ይኖረዋል። ተከባብሮ ተነጋግሮ ወደ አንድ ነገር ይመጣል። ልዩነትም ቢሆን ደግሞ እንደዛው ይቀጥላል። ስለዚህ ዛሬ በመምጣትህ በጣም ደስ ብሎኛል። ጤናህን እንዴት ነህ? ጤናዬ በጣም ጥሩ ነው። ስለ ጋብዝከኝ በጣም ነው የማመሰግነው። እንዳልከው ያው የረጅም ጊዜ ባልንጀርነት ነው ያለን እና ከአንተ ብዙ የተማርኳቸው ነገሮች አሉ። እንዳልከው የአንዳንድ ነገሩ ልዩነት አልነበረን። በዛ ነገር ላይ ብዙ ተሟግተናል፣ ግን በጨዋ ደንብ ነው የተሟገት ነው ብዬ ነው የማምነው። ስለዚህ ሙግቱ ስቲል የሚፈልጉ ሰዎች ካሉ የታተሙ በአንተ መጽሐፍ የታተሙ በእኔም አሁን ጉባኤ ሙግት የሚል አሜሪካን ሀገር የታተመ መጽሐፍ አለኝ። እዛ ላይ ከአንተ ተቃራኒ የሆነ አቋም ነው ይዤ እንትን የምለው እና ዞሮ ግን ባልንጀርነታችንን የሚነፍገን ነገር የለም። እና ፍጭቱ የሀሳብ ፍጭት ነው እንጂ የፐርሰናሊቲ ፍጭት አይደለም ያለን። ስለዚህ በተረፈ ደግሞ ጌታ እንደምትወድ አውቃለሁ፣ ጌታ እንደምታገለግል አውቃለሁ እና በዚህ አግባብ ነው። ስለጋበዝከኝም ከልብ ነው የማመሰግነው። ጥሩ ውይይት ጊዜ እንደሚኖረን ተስፋ አደርጋለሁ። ስለዚህ ቀጥታ ወደ ገደለው እንደሚሉት በተለመደው ወደዛ እንሂድ።
እውነት ምንድን ነው? አዎ ይሄ በጣም ትልቅ ርዕስ ነው። በጣም ትልቅ ርዕስ ነው። ይህንን የሚያጠና የፍልስፍና ዘርፍ አለ፣ ሜታፊዚክስ ይባላል። ስለ ትሩዝ እውነት ምንድን ነው የሚለውን ነገር የሚያጠና የፍልስፍና ክፍል አለ። እንደምታውቀው ለረጅም ጊዜ እንግዲህ ምናልባት እስከ ሁለተኛው ዓለም ጦርነት ድረስ በነበሩት ጊዜያት ሞደርን ኤጅ እስከሚባለው እና ከዛ ወዲህ ደግሞ ያለ ፖስት ሞደርን ኤጅ ነው አይደለም። ሞደርን ኤጅ እስከ ሞደርን ኤጅ ድረስ እንግዲህ አብርሃ ዘመን የሬኔሳንስ የሚባለው አለ፣ የድንጋይ ዘመን የሚባል አለ፣ ምን አለ እና የጨለማው ዘመን እያሉ ናቸው ኢሮፓያኖች። ብዙ ዘመን አልፈ መጥተህ እስከ ሁለተኛው ዓለም ጦርነት የነበረው ዘመን እውነት ነባራዊ ነው ተብሎ ይታሰብ ነበረ እና አሁን በኋላ እንግዲህ ከፖስት ሞደርን ኤጅ ደግሞ እውነት ነባራዊ አይደለም። ነባራዊ ማለት ጊዜ ቦታና ሁኔታ የሚቀይረው ነው ወይስ የማይቀይረው ነው በሚለው ነገር ላይ ፖስት ሞደርኒስቶቹ ምንድን ነው የሚለው አይደለም፣ ጊዜ ሁኔታና ቦታ የሚቀይረው ነገር ነው ብለው የሚሉ አሉ። እና እንግዲህ ትሩዝ እኛ የምንለው ግን ይሄ ልክ አይደለም ብለን ነው የምንለው። ትሩዝ ነባራዊ ነው ወይም ኦብጀክቲቭ ነው ብለን ነው የምንለው። እንግዲህ በፍልስፍናው ዓለም ላይ ያሉ ትልልቅ የሚባሉ አመለካከቶች 3 ናቸው። አንደኛው ትሩዝ ኮረስፖንዳንስ ቲዮሪ ኦፍ ትሩዝ የሚባላል። ኮረስፖንዳንስ ቲዮሪ ኦፍ ትሩዝ ምንድን ነው የሚለው አንድ ፕሮፖዚሽን፣ አንድ ንግግር እውነት የሚሆነው ከነባራዊ ዓለም ጋር ተመሳክሮ እውነት ሆኖ ሲገኝ ነው። ለምሳሌ ተስፋዬ የዮናስ ጎርፌ ወንድም ነው የሚባል ፕሮፖዚሽን ቢኖር እንግዲህ የፕሮፖዚሽን የምንለው የእውነት ፋይዳው እውነት ወይንም ሐሰት የሚሆን ትሩዝ ቫሊዩ ኢዘር ትሩ ኦር ፎልስ የሚሆን ንግግር ነው። ተስፋዬ የዮናስ ወንድም ነው የሚባል ንግግር ቢኖር ይሄ ንግግር እውነት ነው ወይስ ሐሰት ነው ብለን የምንለው በነባራዊው ዓለም እኔ ካንተ አባት ስወለድ ወይ እኔ ካንተ እናት ስወለድ ወይንም ከሁለቱም ከእናትና ከአባት ስወለድ ነው። ስለዚህ ኮረስፖንደንስ ነው፣ ኮረስፖንድ የሚያደርግ ነው። ሪያሊቲው ፕሮፖዚሽኑ ከሪያሊቲው ጋር ተመሳክሮ እውነት ሆኖ ሲገኝ እውነት እንለዋለን፣ ካልሆነ ግን ሐሰት ይሆናል ብሎ የሚል ነው። ይሄ እንግዲህ ኮረስፖንዳንስ ቲዮሪ ኦፍ ትሩዝ ነው። ሌላው ፕራግማቲክ የሚባል ደግሞ አለ፣ ገቢራዊነት የሚባል እሱ ደግሞ ምንድን ነው የሚለው ነው እውነት የሚባለው የኮረስፖንዳንስ ጉዳይ ሳይሆን ለእኔ ምን ይጠቅማል የሚለው ነገር ነው። አንድ ለእኔ የሚጠቅመው ነገር፣ የምፈልገው ነገር፣ የምወደው ነገር፣ የሚጥመኝ ነገር፣ የሚስማማኝ ነገር እውነት ነው፣ የማይስማማኝ ነገር እውነት አይደለም ብሎ ገቢራዊነት የሚያስብ እንደዛ ነገር ያስባሉ። እና ዩቲሊቴሪያኒዝም የስነ ምግባር ፓርቱ ዩቲሊቴሪያኒዝም ይባላል። የፖለቲካል ፓርቱ ፕራግማቲዝም ይባላል። ገቢራዊነት ብለውታል ማርክሲዝም ሌኒዝም መዝገበ ቃላት ላይ። ያ ሁለተኛው አመለካከት ነው ማለት ነው። ሌላው ደግሞ ምንድነው አንዳንዶቹ ምንድነው የሚለው ነው ኮሄረንስ ቲዮሪ ኦፍ ትሩዝ ደግሞ የሚባሉ አሉ። ያ ደግሞ ምንድነው የሚለው አንድ ትሩዝ አንድ ነገር እውነት የሚሆነው ከሌሎች ከማስባቸው ጋራ ኮርስ ያደረግ ነው ወይንም ሲጣጣም ነው ብለው የሚያስቡ ሰዎች አሉ። እንግዲህ ክርስትናው በአብዛኛው እስከ ሁለተኛው ዓለም ጦርነት ድረስ በነበረው ዓለም ከተፈጠረች እስከ ሁለተኛው ዓለም ጦርነት ድረስ የነበረው ነገር እውነት ምንድን ነው እንፈልጋት ነበር እንጂ እውነት ራሷ የለችም የሚል ነገር አልነበረም። ማለት አንዳንድ ፍልስፍናዎች ነበሩ በጥንታውያን ግሪኮችም አካባቢ ነበረ፣ ግን እንደዚህ ጎልቶ የወጣበት ዘመን አልነበረም። እና አሁን አንዳንድ ሰዎች እውነት እንደው አንድ መጽሐፍ አለ ዩኒቨርሲቲ ኦፍ ሺካጎ መሰለኝ ያሳተመው ክሎዚንግ ኦፍ አሜሪካን ማይንድ የሚባል አለም ብሉም የሚባሉ ሰው የጻፉት መጽሐፍ አለ እና እዛ ላይ በጣም ነው የሚያዝኑት። ትሩዝ ሪሌቲቭ እየሆነ ነው፣ አንጻራዊ እየሆነ ነው ብለው ብዙ ጽፈዋል። እና ከቅርብ ዓመታት ወዲህ ነው ማለት ነው እንግዲህ ትሩዝን የለም ማለት የተጀመረው። በተለይ ምግባራዊ ትሩዞች፣ ስነ ምግባርን የተከተሉ እውነታዎች፣ የሃይማኖት እውነታዎች በጣም አንጻራዊያን ናቸው ማለት የተጀመረው ከዛ ወደዚህ ነው። ስለዚህ እውነት እኛ የምናስበው ክርስቲያኖች ኮረስፖንዳንስ ቲዮሪ ኦፍ ትሩዝን ነው የምናስበው። ኮረስፖንዳንስ ቲዮሪ ኦፍ ትሩዝ ለምን እውነት ሆነ የምትለኝ ከሆነ በደንብ ልሞገት እችላለሁ እሱ ላይ የተወሰነ። ምንድነው እኛ የምንለው ኮረስፖንዳንስ ቲዮሪ ኦፍ ትሩዝ እውነት ካልሆነ ሁሉ ነገር አንጻራዊ ከሆነ አንተ አንጻራዊ ነው የሚለኝም ሰው የእሱን እውነት ለምን እቀበላለሁ? ምክንያቱም አንጻራዊ ነዋ። ምን ማለት ነው? እውነት የለም እያለኝ አንድ ሰው የኔን እውነት ተቀበል ሊለኝ አይችልም። እውነት ሲኖር ነው ልቀበለው የምችለው። ገብቶሃል? እውነት አለ፣ ግን የኔ እውነት ግን ይሄ ነው፣ ያንተ እውነት ደግሞ ያ ነው የሚለው አንጻራዊ ከሆነ
አዎ ልክ ነው። አንጻራዊ ነው ማለት ነው። ለአንተ ኤክስ ነው፣ ለእኔ ዋይ ነው። ስለዚህ በምን አግባብ ነው የአንተን ኤክስ ልቀበል? ለምሳሌ እውነት ይኸውልህ እንዲህ ነው። እውነት ነባራዊ አይደለችም፣ እውነት አንጻራዊ ነች ነው እየተባለ ያለው። አንጻራዊ ከሆነ ይህንን ንግግር ራሱ አንጻራዊ ነው ማለት ነው። ይህን ንግግር ልቀበል አልችልም ማለት ነው። ገብተዋል። ስለዚህ ምንድነው አንጻራዊያን እያሉት ያሉ ነገር ምንድነው? እውነት የሚባል ነገር የለም፣ ግን የኔን እውነት ተቀበል እያሉ ነው። ሰልፍ ዲፊቲንግ ነው ብለን የምንለው ከዚህ የተነሳ ነው። ለምሳሌ ምግባራዊ እውነት የለም ይሉሃል። ምግባራዊ እውነት ከሌለ የእነሱን እውነት የምቀበልበት፣ ለምሳሌ ማናችንም ብንሆን የሰው ልጆች አንድ ሰው ዝም ብለህ በጥፊ ብታጠናፍረው ልክ ነው ሊል አይችልም። ኦፌንድድ መሆኑ አይቀርም። ለምን ነው ኦፌንድድ የሚሆነው ብለህ ብትለው ነባራዊ የሆነ ነገር ስላለ ነው። የሰው መብት መከበር አለበት፣ ሰው ዝም ብሎ እንደ ቂጣ መጠፍጠፍ አለበት ብሎ ስለማይል ነው። ስለዚህ ሰልፍ ዲፊቲንግ ነው። አንድ እዛ ዘ ክሎዚንግ ኦፍ አሜሪካን ማይንድ በተባለው መጽሐፍ ላይ አለም ብሉም አንድ የጠቀሱት ነገር አለ። በአንድ ወቅት ፍልስፍና መምህር ናቸው። ለተማሪዎቻቸው በአንጻራዊነት ላይ ጽሁፍ ጻፉ አሏቸው እና አንዱ ጽፎ አቀረበላቸው እና ሁሉ ነገር የጣዕምና ጉዳይ ነው። አንዱ ኮካኮላ ቢወድ ሌላው ፋንታቶኒክ ይወዳል። ስለዚህ እውነት የሚባል ነገር የለም ብሎ በደንብ አድርጎ ሞግቶ፣ በዛን ጊዜ ኮምፒውተር አልነበረም፣ በጥሩ እጅ ጽሁፍ ጽፎ በሰማያዊ ሽፋን ጠርዞ ሰጣቸው። አንብበው ሲጨርሱ እኔ እኮ ሰማያዊ ሽፋን አልወድም፣ ስለዚህ ኤፍ አግኝታል ብለው መለሱለት። ልጁ በጣም ተናደደ። እንዴ አንድ ጽሁፍ በያዘው ቁም ነገር ነው እንጂ መመዘን ያለበት በተለበጠበት ከቨር እንዴት ነው ኢቫሉዌት የሚገመገመው ብሎ በጣም ይቆጣል። በኋላ ምን አሉት? እንዴ አንተ እኮ ነው የነገርከኝ ሁሉ ነገር የጣዕምና ጉዳይ ነው ብለኸኛል አይደለም ወይ? አሁን አንተ እኮ የምትከሰኝ ነባራዊ የሆነ መስፈርት ሲኖር ነው። አንድ ሰው ሊከሰስ የሚችለው ነባራዊ መስፈርት፣ ለምሳሌ እናንተ የምንከራከረውም እኮ ነባራዊ መስፈርት ካለ ነው። ነባራዊ መስፈርት ከሌላ ለምን እንከራከራል? ያንተም ትክክል ነው፣ እኔም ትክክል ነው፣ መከራከርም አይኖርብንም ማለት ነው። የምንከራከረው እኮ የኔ ወደ እውነታው ይጠጋል፣ ያንተ ነው የሚጠጋው ምናምን የሚባለው ነው ክርክሩ። ከዛ እንግዲህ ያሉት ነገር ምንድነው? ኤፍ አግኝተሃል፣ እኔ ሰማያዊ ሽፋን አልወድም አሉት እና ያለው ነገር ነው ልክ አይደለም አለ። ልክ ካልሆነማ ጽሁፍም ይዘትህም ልክ አይደለም ማለት ነው። ሴሚስተር ሙሉ ያዋቀረውን ነገር ያፈረሱበት በዚህ መንገድ ነው እና ሰልፍ ዲፊቲንግ ነው ብለን ነው የምንለው። አንጻራዊነት በጣም ሰልፍ ዲፊቲንግ ነው። ደግሞ ሀገር የምታድገው ደግሞ ስነ ምግባራዊ ህግጋት ሲኖሩ ነው። መስረቅ ሲጠፋ ነው። ማናችንም ሌብነት ባለበት ሀገር ልኖር ማናችንም አንፈልግም። ሙስና ባለበት ሀገር መኖር አንፈልግም እና ሂውማን ፍሎሪሽንግ የምንለው ነገርም እንኳን እውን ሊሆን የሚችለው ስነ ምግባር ሲኖር ነው። የስነ ምግባር ህግጋት ሲኖር ነው። አሁን በሰለጠነው ሀገር ስንሄድ ሰው ይከበራል፣ ሙስና የለም አይደል? የለም ስልም መቶ የለም ባይሆንም ቀንሷል። በጣም የቀነሰ ነገር ነው የምንመለከተው እና ባላደጉ ሀገሮች ደግሞ የምናየው ነገር ይሄን። ስለዚህ ምግባራዊ ህግጋት ነባራዊ ናቸው ብለን እንድንል የሚያደርጉን ብዙ ነገሮች አሉ። እነዚህ አሁን ያነሳቸው ግን ህግጋት ኮመን አንደርስታንዲንግ ላይ ሰዎች አሁን ለምሳሌ ያህል እሱ የጻፈውን ጽሁፍ እሳቸው አልተቀበሉትም፣ ግን የጣዕም ጉዳይ ነው አለ። ኦኬ አሁን ለምሳሌ አንድ የሆነ ምግብ እኔ ቢጥመኝ ለእኔ እውነታ ነው፣ ለአንተ ላይጥምህ ይችላል፣ ላይመች እንደውም ሊያስመለስህም ይችላል። የኔ አይነት ደግሞ ብዙ ሰዎች ይኖራሉ በዛ ምግብ ጣዕም የተደሰቱ። እንዳንተ አይነት ደግሞ ብዙ ሰዎች ይኖራሉ በዛው በራሱ ምግብ የማይመቻቸው፣ ሽታውንም እንኳን መታገስ የማይችሉ። ስለዚህ እውነት አንጻራዊ ነው አያስደርገውም። እዚህ ጋር በላይ አይነት ኬዝ ላይ ሲመጣ ኦኬ አሁን እያየን ያለነው ነገር ምንድነው መሰለኝ? ምግብ ጣዕም ሳብጀክቲቭ ነው። ልክ ነው፣ እስማማለሁ። አንተ ዶሮ ወጥ ትወዳለህ፣ እኔ ጎመን ወጥ ልወድ እችላለሁ። ይሄ አንጻራዊ ነው፣ እስማማለሁ። ለምሳሌ ጃኬት መልበስ ልወድ እችላለሁ፣ አንተ ኮት መልበስ፣ ይሄ አንጻራዊ ነው። ግን ስነ ምግባር እንደዛ ነው ወይ ካልከኝ አይደለም ነው የምልህ። ስነ ምግባር እንደ ሰዎቹ ፍላጎት የሚወሰን ነገር አይደለም። ኦብጀክቲቭ ነው ብለን የምንለው ጊዜ ቦታና ሁኔታ የሚቀይረው ነገር አይደለም ብለን። ለምሳሌ 2 እና 2 4 ነው የሚባለው ነገር ማቴማቲካል ትሩዝ ነው፣ ግን ኦብጀክቲቭ ነው። ለምንድን ነው የምንለው? ጊዜ ሁኔታና ቦታ አይቀይረውም። እኔ ብድር ቢኖርብኝም ባይኖርብኝም፣ እኔ ቢመቸኝም ባይመቸኝም 2 እና 2 4 ነው። አይ ጠባብ ለምን ትሆናለህ ሰፋ ለምን አታረገውም ልትለኝ አትችልም። በቃ 2 እና 2 ሁሌ 4 ነው። ስለዚህ ጠባብ ነው፣ በቃ ጠባብ መሆን ግድ ነው ማለት ነው። ስለዚህ የምግብ ጣዕሞችን አንዳንድ ነገሮች ብናነሳ እነሱ አንጻራዊ ናቸው በሚለው ነገር ላይ እንስማማለን። በሞራላዊ ጉዳይም ደግሞ እናንሳ። ለምሳሌ ያህል
እስከ ቅርብ ጊዜ ድረስ በአውሮፓን ሀገሮች ከሰከንድ ወርልድ ዋር በኋላ እየቀረ መጣ እንጂ የሞት ፍርድ ማህበረሰቡ የተስማማበት ትክክል ነው ብሎ የሚያምንበት ነበር። አሁን ግን ማህበረሰቡ ይህንን ነገር በአብዛኛው አይቀበልም። አንዲት ሰውን ብትገል መግደልን ፍጹም ትክክል አይደለም ይላሉ። አሜሪካ ሀገርም የተወሰኑ ስቴቶች አይቀበሉም፣ የተወሰኑት ይቀበላሉ። ግን በአውሮፓ ውስጥ ግን ኦልሞስት በተለይ በምዕራቡ አውሮፓ ይሄ ነገር የቀረ ነው። ከሞራል ህግ አንጻር ስትመለከተው ይሄ ራሱን መጀመሪያ ልክ ነው ብሎ ማህበረሰቡ ተቀበለ። ትሩዝ እውነት ነበር አለ። አሁን ደግሞ ማህበረሰቡ አንድ ላይ ተገናኘና ኖ ልክ አይደለም፣ የፈለገውን ያህል ቢገል መገደል የለበትም አለ። ስለዚህ እውነት ጊዜ እየጠበቀች ትለወጣለች ማለት ነው። እዚህ ጋ ምንድነው የተለወጠ ነገር ብዙ አይደለም ያለው። ምንድነው ለምሳሌ ንጹህ የሆነውን ሰው መግደል የለብንም በሚለው ላይ ድሮም ይስማማል ሰው፣ አሁንም ይስማማል። ግን ይህንን አይነት ጥፋት ያጠፋውን ሰው እስከምን ድረስ እንቅጣው በሚለው ነገር ነው ልዩነቱ የተፈጠረው። ስለዚህ አሁን ምንድነው ፓኒሽመንቱ ምን ድረስ መሄድ አለበት? ኮሬክቲቭ መሆን አለበት። ሰውየውን ለመመለስ ነው ማድረግ ያለብን ወይ ሰውየውን ለመበቀል ነው ማድረግ ያለብን የሚለው ነገር ላይ ሰዎች የተለያየ ሀሳብ አላቸው። አሁን ግን ዞሮ ግን መግደል ትክክል አይደለም በሚለው ላይ ዓለም ይስማማል። ስለዚህ ግን ሰውየውን ይሄ የገደለው ንጹህ ደም ያፈሰሰውን ሰውዬ እስከምን ድረስ ነው ምንቀጣው በሚለው ነገር ላይ ግን የተለያየ አመለካከት አለ። በህጉም አካባቢ የተለያየ ምልከታ አለ። አንዳንዱ ኮሬክቲቭ ነው መሆን ያለበት፣ ሌላው ደግሞ ነው በሰፈርክሙ ይሰፈር ለክሙ እንደሚባለው በሰፈሩት ቁና እንደዛ አይነት አይን ለአይን ጥርስ ለጥርስ ነው ብለው ደግሞ የሚያስቡ ሰዎች አሉ። አሁን ምንድነው መጠኑ ምን ያህል ነው ሰውየውን የምንቀጣው ምን ያህል ነው በሚለው ነገር ነው እንጂ መስመሩማ በደንብ ክሊርሊ ከት ተደርጓል ማለት ነው። ሞሩ በደንብ በትክክል ነው የተሰመረው። መግደል ትክክል አይደለም። መግደል በጣም ትልቅ ክራይም ነው። ንጹህ የሆነውን ሰው መግደል ልክ አይደለም ብለን ነው የምናምነው። ስለዚህ አሁን የተቀየረው ነገር ሰውየው ምን ያህል እንቅጣው የሚለው ነገር ነው እንጂ ነገሩ እኮ ጽድቅ አልሆነም። ስኪል ትክክል አይደለም ልልህ ፈልጌ። ግን ያው ወዴት ዞሮ ያመጣናል እውነት የሚለው ነገር ወይም እውነትን ከዚህ ከፍትህ ጋር ስናገናኘው ሌላ መስመር እየያዘ ሊመጣ ይችላል እና እውነትን የተወሰነ ቦታ የተወሰነ ጊዜ ላይ እንደገና የመለወጥ ይሄ ነገር ለተወሰነ ጊዜ ስናምንበት ነበር። ከተወሰነ ጊዜ በኋላ ደግሞ እንደገና እምነታችን ይለወጣል በሚገኘው መረጃ። ልክ ነው። አሁን ምንድነው መሰለህ አሁን እየተነጋገርን ያለ ነው እውነት መግደል ትክክል ነው ትክክል አይደለም በሚለው ጉዳይ ላይ አይደለም እየተነጋገርን ያለ። መግደል ትክክል እንዳልሆነ ዓለም ይቀበላል። የትም ሀገር መግደል ትክክል ነው ሲባል ሰምቼ አላውቅም። ያ ነገር ያ ምንድነው ኦብጀክቲቭ ነው ማለት ነው። ትሩዝ ማለት ሞራላዊ ምግባራዊ እውነታዎች ኦብጀክቲቭ ናቸው በሚለው ላይ እንስማማለን። ግን ያጠፋውን ሰውዬ 1 ዓመት ልቅጣው 2 ዓመት ልቅጣው እድሜ ልክ ልቅጣው ወይስ አሁን የሞት ፍርድ የሚባለው ነገር ወይ በሞት ልቅጣው ወይስ በእድሜ ልክ ልቅጣው በሚለው ነገር ላይ ነው ክርክሩ ያለው። ግልጽ ነው ሀሳቤ። ዞሮ ግን እነዛ ግን ኦብጀክቲቭ ናቸው። ምንም የማይነቀሱ የማይገሰሱ ናቸው ማለት ነው። ምንም ልናረገው አንችልም። ስለዚህ ነባራዊ ናቸው ብለን የምንለው ለዚህ ነው። ዋናው መሰረቱ ነገር ላይ የተለወጠ ነገር የለም ነው። ልክ ነው። ለምሳሌ የባሪያን ንግድ ተመልከት። ባሪያን ንግድ በአንድ ወቅት ይሰራብን ነበር። ግን ባሪያ ንግድ ውጤት አንጥቷል ወይ ብለህ ብትል ከውጤት አንጻር ፕራግማቲክ ብለን ቅድም ያልነው ወይም ዩቲሊቴሪያን ብለን እንዳለው እንዲህ ለውጥ አንጥቷል። አሜሪካን ሀገር እንደምታውቀው ባሮች ብዙ ነገር ሰርተዋል። አሁን አሜሪካን ሀገር የተለጠለጠ መንገዶቹ ሁሉ ባሮች የሰሩት እንደሆነ ነው የሚነገረው። ግን የፖለቲክ የምጣኔ ሀብት ለውጥ መምጣቱ ግን ምግባሩ ግን ትክክል ነው እንድትል አያደርግህም። ገባ? the end does not justify the means እንደሚባለው ማለት ነው። እንደሱ ልትል አያደርግም። ስለዚህ ውጤቱ ጥሩ ሊሆን ይችላል። ውጤቱ ስላማረ ግን ምግባሩ ትክክል ነው ልልህ አልችልም። እና ስለዚህ ኦብጀክቲቭ መሆኑ ምንም እኔ አሁን አንድ ፊሊፕ ፔፐር የሚባል አለ አሜሪካን ሀገር ሰዎች ጉግል ቢያደርጉት ሊያዩት የሚችሉት እንትን አለ። ፊሊፕ ፔፐር በዓለማችን በተለይ አሜሪካን ሀገር ያሉ ፈላስፎች በአንድ ርዕሰ ጉዳይ ላይ ምንድነው የሚያስቡት የሚለውን ነገር እንትን የሚል ነው እና ካልተሳሳትኩኝ ከ78% በላይ አሜሪካን ሀገር ውስጥ ያሉ የፍልስፍና ሊቃውንት ትሩዝ ኦብጀክቲቭ ነው ብለው ነው የሚያምኑት። ይሄ የሚያሳየ ነገር ስቲል ትሩዝ አለ ማለት ነው። ትሩዝ ነባራዊ ነው ማለት ነው። ምግባራዊ ትሩዞች በቃ ምንም
እኔ ስለወደድኩ ስላልወደድኩ አይደለም፣ ነባራውያን ናቸው። ማለት ነባራዊ ስንል ጊዜ ሁኔታና ቦታ የሚቀይራቸው ነገር አይደሉም። 2 እና 2 4 መሆኑ የዛሬ 1000 ዓመት በፊትም ነበረ፣ ወደፊትም እንደዛው ይቀጥላል እንደምንለው ምግባራዊ ሕግጋት እንደዛ ናቸው ብለን ነው የምናምነው። የእውነት ባለቤት ማን ነው? አዎ ይሄ ጥሩ ጥያቄ ነው። እኛ እንግዲህ እንደ ክርስቲያን የምንለው ነገር የእውነት ባለቤት እግዚአብሔር ነው ብለን ነው የምንለው። ለምንድን ነው የምንለው? ቅድም ብያለሁ። አንድ ነገር ኮረስፖንዳንስ ቲዮሪ ኦፍ ትሩዝ ምንድን ነው የሚለው? አንድ ነገር እውነት ነው የሚባለው ከሪያሊቲ ጋራ ማለት ከነባራዊ ዓለም ጋራ ኮረስፖንድ ሲያደርግ ነው ብለናል አይደል? ስለዚህ አንድ ፕሮፖዚሽን ወይም አንድ አዋጅ ትክክል የሚሆነው ከነባራዊው ዓለም ጋራ ኮረስፖንድ ሲያደርግ ከሆነ ነባራዊውን ዓለም የፈጠረው እግዚአብሔር ከሆነ ብለን ምናምን ከሆነ ጽንፈ ዓለሙ ፈጣሪ አምላክ ከሆነ የእውነት መገኛው እግዚአብሔር ነው ማለት ነው። ስለዚህ እውነት እግዚአብሔር ነው ብለን ነው። እውነት እንደውም እኛ የምንለው ክርስቲያኖች የእግዚአብሔር ባህሪ ነው፣ ልክ አትሪቢዩቱ ነው ብለን ነው የምንለው። እግዚአብሔር እውነት ነው ብለን ነው የምንለው። በዚህ ላይ አንድ መከራከሪያ ያለውን ሀሳብ ላንሳ። ሴኩላር ፈላስፎች እና አማንያ ፈላስፎች ከሚነጋገሩበት ጉዳይ ማለት ነው፣ እውነት ባለቤቱ የማን ነው የሚለው። ሴኩላር ፈላስፎች አማኝ ፈላስፎችን አምላክን ነፃ ለማውጣት ሲሞክሩ እውነትን ጠምዘዋታል ይላሉ። ሴኩላር ፈላስፎች የሚሉት እውነተኛ ፈላስፋ መጀመሪያ ማስረጃውን አይቶ ወደ ድምዳሜ ይደርሳል። የሃይማኖት ፈላስፋ ግን መጀመሪያ ድምዳሜ ላይ ተቀምጦ ማስረጃውን ወደ ድምዳሜ ይጎትታል። ስለዚህ በተገላቢጦች ነው እየሰሩ ያለው ማለት ነው። ይህ የሴኩላር ፈላስፎች ትችት በፍልስፍናው ዓለም ኮንፈርሜሽን ባያስ የሚባለው ነው፣ ወይንም ደግሞ ሞቲቬትድ ሪዝኒንግ ከሚባለው ጋር የተያያዘ ነው። አንድ ምሳሌ ያስቀምጣሉ ለመከራከሪያ። የፍርድ ቤት ጠበቃና የመርማሪ ፖሊስ የሚል ምሳሌ ያስቀምጣሉ። መርማሪ ፖሊስ ይህ እንግዲህ ሴኩላር ፈላስፋ መሆኑ ነው። አንድ ወንጀል ሲፈጸም መጀመሪያ ማስረጃ የጣት አሻራን፣ ዲኤንኤን ምናምን ይሰበስባል። ማስረጃውን ወደ ማንኛውም ሰው ቢመራው ያንን ሰው ይከሳል። ማስረጃውን ካገኘ በኋላ ነው ወደ ክስ የሚሄደው። ድምዳሜ የሚመጣው ከማስረጃው በኋላ ነው። የሃይማኖት ፈላስፎች ግን ወይም ተከሳሽ ጠበቃ አድርጎ ነው የሚያስቀምጧቸው። ጠበቃው ግን ስራውን ሲጀምር ደንበኛው ንጹህ ነው ብሎ ደምድሟል። ይህ ዶግማው ነው፣ ንጹህ ነው ብሎ ነው የሚነሳው። ከዚያ በኋላ ጠበቃ የሚያደርገው ጥረት ሁሉ ንጹህነቱን የሚያሳዩ ማስረጃዎችን መፈለግና ጥፋተኛ የሚያደርጉትን ደግሞ ማስተባበልን ነው። አሁን ምንድነው ሰብሰብ ስናደርገው አንድ ወንጀል ተፈጽሟል። ሴኩላር ፈላስፎች መጀመሪያ መረጃ ሰብስበን ከዛ በኋላ ነው ወደ ብይን የምንሄደው ይላሉ። የለም የተከሳሽ ጠበቃ ደግሞ የሆነ ደግሞ ሃይማኖተኞቹ ደግሞ እግዚአብሔርን ነፃ ለማውጣት ነው ዋናው ትኩረታቸው እንጂ እውነትን ፍለጋ አይደለም። ከዛ በኋላ ነው ማስረጃውን ሰብስበው እግዚአብሔርን ነፃ ለማውጣት የሚሞክሩት። ስለዚህ እውነታውን በተዛባ መንገድ ያቀርቡታል ብለው የሚሉ ደግሞ ሰዎች አሉ። እኛ እንቀበልም፣ ይሄ ትክክል አይደለም ነው የምንለው። ምክንያቱም እኛም ወይ ዞሮ ከባያዝ ሁላችንም ባያዝ አለን። በምድር ላይ ባያዝ የሌለበት ሰው የለም። ክርስቲያኑ ክርስቲያናዊ የሆነ ባያዝ ይኖርበታል። ክርስቲያን ያልሆነም ሰው ደግሞ ክርስቲያናዊ ያልሆነ ኤቲስት ከሆነ ኤቲስቲክ የሆነ ማለት እግዚአብሔር የለም የሚል ባያዝ አለው። ሁላችንም ከባያዝ ነፃንም ማለት አይደለም። ወና ቤት የሆነ ባዶ የሆነ ቤት ሰው የለም። ሁሉም ባያዝ አለው። ግን እውነት ባያዝ ነው ወይስ አይደለም የሚለው ነገር እንግዲህ የሚያረጋግጥልን ኤቪደንስ ነው አይደል? በምን ኤቪደንስ ነው ነገሮችን የምንነጋገረው ነው። ክርስቲያኖቹ የሚሉት ነገር ኤቪደንስ አለን ነው የምንለው። እግዚአብሔር አለ ብለን ስንል ዝም ብሎ ውር ድንብሩን የወጣ ነገር አይደለም እያልን ያለ ነው። ትልልቅ ሙግቶች አሉ። ኮስሞሎጂካል አርጊመንት የሚባል አለ፣ ኦንቶሎጂካል አርጊመንት አለ፣ ቴሌሎጂካል አርጊመንት፣ ሞራል አርጊመንት የሚባል አለ። ብዙ ሙግቶች አሉ። እንደውም እንደና አልቪን ፕላንቲንግ ያሉ ደግሞ ብሊፊንግ ጋድ ፕሮፐርሊ ቤዚክ ነው ብለው ደግሞ ይከራከራሉ። እና ልክ ቤዚክ እና ነን ቤዚክ ብሊፍ ወደ በኋላ ምናልባት ልናየው እንችላለን። እና ግን አሁን ዋናው ነገር ምንድን ነው? ኤቪደንስ ነው። ሁሉ ነገር በኤቪደንስ ነው ጀጅ የሚደረገው። ስለዚህ አይ መነሻችሁ ባይብልን ይዛችሁ ወይንም እምነትን ይዛችሁ ከዛ በኋላ ነው የምትሞግቱት የሚለው ነገር ልክ አይደለም ነው ብዬ የምለው። ምክንያቱም በፍልስፍና ላይ በተለይ በሃይማኖት ፍልስፍና አካባቢ ኤቪደንሱ መጽሐፍ ቅዱስ እውነቱ መሆኑን ያሳያል ነው እንጂ እያልን ያለ ነው
መጽሐፍ ቅዱስን መነሻ አድርገን ግን ኤቪደንስ በሌለበት ነገር ላይ ተቀበሉ እያልን አይደለም ያለ ነው። እንደዛ አይደለም የተባለ ያለ። እግዚአብሔር ለምሳሌ አለ ሲባል ኤቪደንሶች ለምሳሌ እንግዲህ ያው በፍልስፍናው ዓለም የተለያዩ አሉ። ኤቪደንሻሊስቶች የሚባሉ አሉ፣ ፕሪሰፖዚሽናሊስቶች የሚባሉ አሉ፣ ሪፎርምድ ኤፒስቴሞሎጂን የሚያምኑ አሉ፣ ሂስቶሪካል የተለያየ ቪዎች አሉ። ያ እንዳለ ሆኖ ግን ኤቪደንስ የለንም ማለት አይደለም። ኤቪደንሶች አሉ። እነዚህ ኤቪደንሶች የእግዚአብሔርን መኖር ያሳያሉ ብለን ነው የምንለው። ይሄ ነገር ደግሞ ከነገረ መለኮቱ ጋራ ወይም ከቅዱሳት መጽሐፍት መገለጥ ጋራ የሚስማማ የሚጣጣም ነው የሚዋሃድ ነው ብለን ነው የምንሞግተው። ስለዚህ አንድ ሰው መጥቶ እናንተ እውነትን ጠምዛችኋል ብሎ የሚል ከሆነ ማሳየት ይህንን ነገር ክሌም የሚያደርገው ሰው በርደን ኦፍ ፕሩፍ እሱ ላይ ነው የሚወድቀው። ያንን ነገር ማስረዳት የእሱ ፈንታ ነው የሚሆነው ማለት ነው። የእውነት ምንጭ ማን ነው? ምንጩን ከየት ነው የምናገኘው? ይሄ ነው ምንጩ። በቃ እውነት ምንጩ እዚህ ጋር ያለው ለማለት ማን ነው? ቅድም እኔ እንዳልኩ ነው ሪያሊቲ ነው ብለናል። ለምሳሌ ቅድም ዮናስ የተስፋዬ ወንድም ነው ብለናል። ዮናስ ጎርፌ የተስፋዬ ሮበሌ ወንድም ነው ብለን ብንል ይሄ ፕሮፖዚሽን ነው አይደለም? ይሄ ክሌም ነው። ይሄ ክሌም እውነት የሚሆነው ከሪያሊቲ ጋር ኮረስፖንድ ሲያደርግ ነው። ኮረስፖንድ ካደረገ እንግዲህ ወንድም የሚለውን ነገር ሊትራል ከፈታ ነው ማለት ነው። ክርስቲያናዊ ወንድምነት ምናምን ነገር የሚለውን ሳይሆን ሊትራል ነው ባዮሎጂካል ነው ብለን የምንፈታ ከሆነ ስለዚህ እንግዲህ ወንድም ለመሆን ከአንተ እናት ከአንተ አባት ወይ ከአንተ እናትና ከአንተ አባት እኔ መወለድ አለብኝ ማለት ነው። ያ ነገር ሪያሊቲ ነው የሚያሳየን ማለት ነው። ከእናትህ ተወልጄ ከሆነ እውነት ነው ይሆናል ማለት ነው። ከአባትህ ተወልጄ ከሆነ ከሁለቱም ተወልጄ ከሆነ ካልሆነ ደግሞ ውሸት ይሆናል። የትሩዝ ቫሊዩ ምንድን ነው ብለህ ብትለኝ ይሄ ንግግር ተስፋዬ ሮበሌ የዮናስ ጎርፌ ወንድም ነው የሚባለው ፕሮፖዚሽን ሮንግ ይሆናል ማለት ነው። ከሪያሊቲ ጋራ ሲመሳከር ምን አልሆነም ማለት ለዚህ ነው ኮረስፖንዳንስ ቲዮሪ። ስለዚህ ምንድነው የግንኙነት ጉዳይ ነው ማለት ነው። ትሩዝ የሚባለው ነገር አሁን አንዳንድ የእምነት እንቅስቃሴ አራማጆች የሚባሉ አሉ። ኔሚት ክሌሚት ነገር ይላሉ። አንድ ነገር ክሌም ስላረከው እውነት ይሆናል ይላሉ። ይሄ ልክ አይደለም። እንደውም ፎልስ ውድ ነው። ያልሆነውን ነገር ዝም ብሎ ነው ብለው ለምሳሌ ሳትድን ድኛለው ራሰ በረሃ ሆነ ፀጉራም ነኝ ብዬ ስለተናገር ፀጉር ይበቅላል። ይሄ ልክ አይደለም። ውሸት ነው። ፎልስ ውድ ነው። አይኔ አሁን ተስፋ የሚታየኝ ፀጉር ኖሮት ነው ልክ እንደ ዮናስ ድሬድድ የሆነ ፀጉር ምናምን ነው ብሎ ስላለ ፀጉር ይወጣል የሚለው ነገር ልክ አይደለም። እንደውም ፎልስ ውድ ነው። ሐሰት የሚለውን ነገር እንደ ሪያሊቲውን ያልሆነ ነገር ነው ሐሰት። ባይ ዴፊኒሽን እንደዛ ብለን ነው የምንለው። እንደ ሪያሊቲ የሆነው ነገር እውነት ነው ብለን ካለ እንደ ሪያሊቲ ያልሆነ ነገር ውሸት ነው። ስለዚህ ፎልስ ውድ ነው ብለን የምንለው ከዚህ የተነሳ ነው። የእምነት እንቅስቃሴ አራማጆች ዝም ብለህ እመን፣ ዝም ብለህ ክሌም አድርግ፣ አውጅ፣ አዎንታዊ አዋጅ አውጅ፣ ያ ነገር ወደ እውነታነት ይቀየራል የሚባለው ነገር አርቲቡርቲ ወሬ ነው። ሊቃውንቱም በመጽሐፉም የለም ብለን የምንለው ለዚህ ነው። ዝም ብሎ በአንድ ወቅት እነ ኬኔት ሄጌን በተለይ ኢደብሊው ኬንያን የሚባል የእነሱ ቅርሻት ነው ብለን ነው የምንለው። ማለት ምንም ሳይንሳዊ ድጋፍ የሌለው ምንም ፍልስፍናዊም ድጋፍ የለውም፣ ነገረ መለኮት ድጋፍም የለውም። በአንድ ወቅት ዝም ብሎ እንደ እንጉዳይ ዝም ብሎ የበቀለብን ነገር ነው። ያንን እንግዲህ ያልተማሩ ሰዎች ዝም ብሎ እሱን ይዘው ነው እንግዲህ እየረበሹ ነው ያሉትና ኢቨን አሁን ትንቢት የሚለውን ነገር ተንብይበት ይባላል። ለምንድነው ትንቢት እኮ ማለት አፍተር ኦል የእግዚአብሔርን ወክለ የምትናገረው ነገር ነው። እግዚአብሔር ያለህን ነው ማለት ነው የምትናገረው እንጂ ያንተ ንግግር አይደለም ትንቢት የሚሆነው። ሮንግ ነው። በጣም ፎልስ ውድ ነው። ውሸት እየተናገሩ ነው ማለት ነው። እውነት ወደ ሪያሊቲ ይመጣል አይልም መጽሐፍ ቅዱስ። እንደዛ የሚለው ነገር የለም። ሪያሊቲን የፈጠረው አምላክ ነው። እኛ ሪያሊቲን ነው ክሌም የምናደርገው። ለምሳሌ እኔ እናንተ እየተወያየን ነው። አዎ በሪያሊቲው እየተወያየን ስለሆነ እየተወያየን ነው ብለን እንላለን። ሳንወያይ ግን ተወያይተናል ብለን ያ ፎልስ ውድ የምንለው ነገር ይሄንን ነው። ሌላው እውነት ከእውነታው ጋር መገጣጠም ማለት ምን ማለት ነው? እውነት አለ፣ ከእውነታው ጋር መገጣጠም ማለት እውነታን በስሜት ህዋሳቶች በአይን በጆሮ ብቻ የምንረዳው ከሆነ ስሜት ህዋሳቶች ቢሳሳቱ እውነት የምንለው ነገር ሁሉ ስህተት ሆነ ማለት ሊሆን ይችላል አይደል? ስለዚህ ምን ማለት ነው እውነትና ከእውነታ ጋር መገጣጠም ማለት? እንዴት ነው የምንረዳው? ኦኬ ይኸውልህ አሁን ሁለት አይነት ነገር አለ። አንደኛው ቤዚክ ብሊፍ የሚባል አለ፣ ሁለተኛው ነን ቤዚክ ብሊፍ የሚባል አለ። ቤዚክ ብሊፍ የምንለው ነን ኢንፈረንሻል ክሌም የሚባለው እና
ኢንፈረንሻል ክሌም የሚባል አለ። ምንድነው? እሺ ይፍታታ። አዎ ላፍታታው። ምንድነው? ለምሳሌ እኔ አንተን እያየኸው ነው። አሁን የሴንሰሪ ፐርሰፕሽን ነው ያወቅኩት። ያንተን እንትን ማለት ሴንሰሪ ፐርሰፕሽን ነው። ለምሳሌ ከጎረቤት አንድ ሰው ቫዮሊን ቢጫወት የቫዮሊን ድምፅ ይሰማኛል ብዬ እልሃለሁ። አላየሁትም። አሁን ስለዚህ ሴንሰሪ ፐርሰፕሽን ነው፣ በመስማት ነው ማለት ነው። እነዚህ ነገሮች አሁን ኤቪደንስ አቅርበ ብትለኝ ምንም ኤቪደንስ ላቀርብ አልችልም። አንተን ለማየት ኤቪደንስ ላቀርብ አልችልም፣ ቤዚክ ብሊፍ ስለሆነ ማለት ነው። እነዚህ ነገሮች ቤዚክ ናቸው። ቤዚክ ናቸው ግን ስንል ግን በአንዳንድ ኮንዲሽን ላይ ግን የተሳሳተ ኢንፎርሜሽን ሊነግሩን ይችላሉ። ለምሳሌ በዚህ ብርጭቆ ውስጥ አሁን የሆነ እስክርቢቶ ብከት እንደተሰበረ አይነት ነገር ሊያሳየኝ ይችላል። ያኛው ይታወቃል ማለት ነው። ለምሳሌ መኪና ስነዳ እንደ ሚራዥ የሚባል ነገር ይታየን፣ ውሃ ያለ ምናምን ነገር ሊመስል፣ ስንቀርበው ግን አናየውም። ይታወቃል ልፈልጌ ነው። እና ግን እውነታን ግን አናቅም ማለት አይደለም። በአንዳንድ ኤክሰፕሽናል ነገሮች ለዚህ ነው አንዳንድ ጊዜ አንድን ነገር የምናውቀው መቶ በመቶ ኤቪደንስ ስላለ አይደለም። ለምሳሌ እኔ አንድን ነገር ባምን፣ ለምሳሌ ክርስቶስ አምላክ ነው ብዬ ባምን አንዳንድ ጥቅሶች ሊቸግሩኝ ይችላሉ። ምናልባት 70 ጥቅስ 80 ጥቅስ ላብራራ ይችላለሁ ክርስቶስ አምላክ ለመሆኑ። 3 ጥቅስ 2 ጥቅስ ስለከበደኝ ግን እውቀት የለህም ልትለኝ አትችልም፣ ወይንም ተቃራኒውን ልታምነኝ። ስለዚህ ምንድነው ማጆሪቲ ኤቪደንስ ወይንም ደግሞ አብዛኞቹ መረጃዎች ወደ አንድ ነገር የሚያመለክቱ ከሆነ በኢፒስቴሞሎጂ በዚህ በስነ እውቀት በሚባለው ነገር አንድን ነገር የምናምነው 100% መረጃን ታሳቢ አድርገን አይደለም። እንዳልኩ ነው። አይናችንም እኮ የሚያሳስተን ሁኔታዎች አሉ ማለት ነው። መስማታችንም የሚያሳስተን ሁኔታ አለ ማለት ነው። ኢሉዥን የሆነ ነገር ሊፈጠር ይችላል። ያ ማለት ግን ጀነራሊ ሁሉ ነገር ላይፋችን ሁሉ ኢሉዥን ነው ልትለኝ ግን አትችልም ነው። ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። ኦኬ። ተጠራጣሪነት ምንድን ነው? ጥርጥርስ መጠራጠርስ ይጠቅማል? ተጠራጣሪነት ምንም በእርግጠኝነት ማወቅ አይቻልም የሚል አቋም ነው ወይስ እዚህ ጋር ጥርጣሬ ለእምነት ጠቃሚ ነው ወይስ ጎጂ ነው? ሁለት አይነት መጀመሪያ እንየውና ሁለት አይነት የጠርጣሪነት አለ ወይም ስኬፕቲሲዝም የሚባለው ሁለት አይነት ነው። አንደኛው ሜቶዶሎጂካል ስኬፕቲሲዝም የሚባል አለ። ሌላው ደግሞ ፔሮኒያን ስኬፕቲሲዝም ይባላል። ሜቶዶሎጂካል ስኬፕቲሲዝም ማለት ጥያቄ ሁሉ ነገር ተጠራጥረ ጀምረህ ኤቪደንስ ሰብስበ መጨረሻ ማመን የሚል አይነት ነገር፣ እሱ ፔሮኒያን ያልሆነው ማለት ነው። ፔሮኒያን የሆነው ነገር ሁሉ ነገር በቃ ልናውቅ አንችልም። አሁን በህልም ዓለማችን ቢሆንስ፣ እኔ እናንተ አሁን ኢንተርቪው የምናደርገው ራሱ በህልም ቢሆንስ፣ እውቀት በቃ አቴነብል አይደለም፣ አቴን ልናደርገው አንችልም፣ እውቀትን ገንዘባችን ልናደርግ አንችልም ብሎ የሚያምኑ ፔሮኒያን ስኬፕቲሲዝም የሚባል ኤቭሪቲንግ ስኬፕቲካል የሆኑ ምንም ኢቨን አሁን ማየቴን አንተን ሙሉ ምንም መረጃ የለኝም፣ በህልም ሊሆን ይችላል። አንድ ኢቭል ጂነስ የሆነ ሰው ምናልባት የሆነ ሱረት የሆነ ነገር አሽሽ ነገር አቅምሶኝ ይህን ሁሉ ነገር አሉሲኔት እያረኩ ሊሆን ይችላል ብለው ሁሉ ነገር አሉሲኔሽን ቢሆንስ ብለው የሚሉ አሉ። እንግዲህ ይሄ ፔሮኒያን ስኬፕቲሲዝም የሚባለው ነው። ሜቶዶሎጂካል ስኬፕቲሲዝም የሚባለው ግን ጥሩ ነው ማለት ነገሮችን በጥርጣሬ ጀምረ ኤቪደንስ እየሰበሰብክ ማመን ተገቢ ነው ብዬ ነው የምለው። እና ፔሮኒያን ስኬፕቲሲዝም ችግር የሚሆነው ነገር ምንድን ነው? ለምሳሌ ዴካርት የሚለው ነገር አለ። ምንድን ነው? ሁሉ ነገር የምትጠራጠር ከሆነ መጠራጠርህን ቢያንስ እኮ ልትጠራጠረው አትችልም አይደል? ሰልፍ ዲፊቲንግ ነው የሚሆነው። ሁሉን ነገር እጠራጠራለሁ አንድ ሰው ካለ ፔሮኒያን ከሆነ አትሊስት መጠራጠሩን ራሱ ልትጠረጣው አምናለሁ። ሌላው ቢቀር መጠራጠር ልትጠረጥረው አትችልም እየተጠራጠርክ መሆንህን። አዎ ለምሳሌ እኔ በብልቃጥ ውስጥ ያለው ዝም ብሎ ብሬን ነኝ ምናምን ብለው የሚያስቡ ፈላስፎች እንደዛ ብሎ ይከራከራሉ። በብልቃጥ ያለው ብሬን ነኝ፣ ብሬን ነቫት የሚባል ዲቤት አለ። እና ቢሆን አትሊስት እኮ ቲንክ ማድረጌን ግን ዳውት ላደርገው አልችልም። ሁሉ ነገር ልንጠረጥር አንችልም ማለት ነው። ቢያንስ መጠራጠሬን አውቃለሁ ማለት ነው። ስለዚህ የምናውቀው ነገር አለ ማለት ነው። ስለዚህ ፔሮኒያን ልንሆን አንችልም። ግን በጥርጣሬ የተጀመረ ነገር ሁሉ ጊዜ መልስ ያገኛል ማለት ነው። ማለት ጠይቃለህ ግን ላትረካት ትችላለህ። የምታገኘው መልስ ስቲል ተጠየቅክም ልታልፍ ትችላለህ። ስለዚህ የመጠየቅ ድምሩ ሁልጊዜ መጨረሻ ላይ እንደው ሶሉሽን አለው። አዎ ይሄ በጣም ጥሩ ጥያቄ ነው። ይኸውልህ
ስለ ጀስቲፊኬሽን ስለ አጽድቆት ስንል የሃይማኖት አጽድቆት እንዴት ነው የምንጸድቀው በእግዚአብሔር ፊት እንዴት ነው እንትን ጀስቲፋይድ የምንሆነው በሚለው ሳይሆን ኤቪደንስን እንዴት ነው ጀስቲፋይ የምናደርገው በሚለው ነገር ላይ 3 አይነት አመለካከቶች የምናረጋግጠው ማለት ይቻላል። ማረጋገጥ እንዴት ነው ጀስቲፋይድ የምናደርገው? ለምሳሌ አንድ ነገር ታምናለህ፣ እስቲ ጀስቲፋይ አድርግልኝ ስልህ በዚህ ምክንያት ነው ትለኛለህ። ጀስቲፊኬሽኑን በተመለከተ ያለው አመለካከት 3 ነው። አሁን ያለው ዋና ዋና የሚባሉ አመለካከቶች 3 ናቸው። አንደኛው ምንድነው? ኢንፊኒቲዝም የሚባል አለ። ኢንፊኒቲስቶቹ ምንድነው የሚሉት? እልቆ መሳፍርት ነው። ዝም ብሎ ጀስቲፊኬሽን ዝም ብሎ ለምሳሌ ኤን ጀስቲፋይ አድርግልኝ ስልህ በቢ ምክንያት ነው ትለኛለህ። ቢን ጀስቲፋይ አድርግልኝ በሲ ምክንያት ነው። ሲን ጀስቲፋይ እንደዚህ እያለ ዝም ብሎ የሚቀጥል ነገር ነው። በቃ ከሆነ እንደሱ ከሆነ ምንም ኤን ጀስቲፋይ ላደርግልህ አልችልም ማለት ነው። በቃ ሲደክመን የምናቆመው ነው እንጂ ጀስቲፋይ ላጸድቅልህ አልችልም ማለት ነው። ይሄኛው ኢንፊኒቲስቶች ይባላሉ። እንደዚህ የሚያምኑም አንዳንድ ፈላስፎች አሉ፣ ግን በፍልስፍና አካባቢ ብዙ ተቀባይነት ያለው አመለካከት አይደለም። ሁለተኛው ደግሞ አመለካከት ኮረንቲዝም የሚባል ደግሞ አለ። ሉፕም ይሉታል። እና ምንድነው? ኤ ለምን አመንክ በቢ ነው፣ ቢን ለምን አመንክ በሲ ነው፣ ሲን ለምን አመንክ በዲ ነው፣ ዲን ለምን አመንክ በኤ ነው መልሶ። ስለዚህ እንደዛ ከሆነ ደግሞ ሰርኩላር አርጊመንት ይሆናል። ኤን ያመንኩት በኤ ምክንያት ነው እንደማለት ነው። ለምሳሌ እግዚአብሔር አለ ወይ? አዎ አለ። ማስረጃው ምንድን ነው? እግዚአብሔር ስላለ ነዋ አይነት ነገር ነው የሚሆነው። ድርቅ ያለ ክርክር ነው የሚሆነው ማለት ነው። አንድ ነገር ራሱን ሊያጸድቀው ነው ሆነ ማለት ነው። እንደሱ ከሆነ ኤቪደንስ የለም የሚባለው ነገር ነው። ፋውንዴሽናሊስቶቹ ይሄ ሙሻ ዘር ብየዋለሁ፣ በእኔ በሎጂክ መጽሐፌ ላይ ሙሻ ዘር ብየዋለሁ። ሶስተኛው ግን ፋውንዴሽናሊዝም የሚባለው ነው። ፋውንዴሽናሊዝም ምንድን ነው? ሁሉን ነገር ይኸውልህ፣ ለሁሉ ነገር ይሄ በጣም ኢምፖርታንት ንግግር ነው። ሁሉ ነገር አጽድቆት ሊኖረን ይገባል። ለሁሉ ነገር አጽድቆት ሊኖረን ይገባል። ግን ለሁሉ ነገር አጽድቆት ልንጠየቅ አይገባም። ምን ማለት ነው? ለምሳሌ ብርቱካን ሰጠኝ፣ ብርቱካኑን በላሁት፣ እንዴት ነው ብሎ ሰዎች ጠየቁን። በጣም ጣፋጭ ነው የሆነ የሰጠኝ ብርቱካን በጣም ጣፋጭ ነው እላለሁ። ማስረጃ አቅርብ ብባል ምን ማስረጃ አቀርባለሁ? በቃ በልቻለሁ፣ ጨርሼ በጣም ጣፋጭ ነው፣ ካመናችሁኝ ይመኑ፣ ካላመናችሁኝ ተውት ነው የምለው። እኔ እናንተ አሁን አንተን ለማየቴ ኤቪደንስ አቅርብ ብባል ምንድን ነው የማቀርበው? ካመናችሁ መኑ እያየሁት ነው የምለው። ግልጽ ነው። ስለዚህ አንዳንድ ነገሮች ቤዚክ ናቸው ማለት ነው። አንዳንድ ነገሮች ስለዚህ ፋውንዴሽናሊስቶቹ ምንድነው የሚሉት? ኤን ለምን አመንክ በቢ ምክንያት፣ ቢን ለምን አመንክ በሲ፣ ሲን ለምን አመንክ ስትለኝ ግን ኖ ልጠይቀኝ አትችልም እላለሁ ማለት ነው። ምክንያቱም ቤዚክ ብሊፍ ነው። ስለዚህ ቤዚክ የሆኑ ብሊፎች አሉ። ነን ቤዚክ ለሆኑ ብሊፎች እምነቶቼ ኤቪደንስ ላቀርብልህ ይገባል። ግን ቤዚክ ለሆኑ ነገሮች ላቀርባል። ለምሳሌ ሴንሰሪ ፐርሰፕሽን ብለን የምንለው መስማት፣ መቅመስ፣ ማሽተት ምናምን ነገር የሚባል ሴንሰሪ ፐርሰፕሽን፣ ኢንትሮስፔክሽን። ለምሳሌ ሆዴን አሞኛል የሚለውን ነገር ኤቪደንስ ምንም ማስረጃ ላቀርብ። ለምሳሌ ፍርድ ቤት ሄጄ መስክር ስባል አየው ብዬ ብል ማየትህን ትክክል ለመሆኑን በምን ታውቃለህ ሊለኝ አይችልም ዳኛ። ማየት ቤዚክ ብሊፍ ስለሆነ ነው። በሌላ ሊደገፍ አይችልም ማለት ነው። በራሱ ቤዚክ ነው ተብሎ ነው የሚታመነው ማለት ነው። ስለዚህ ሴንሰሪ ፐርሰፕሽን 5 የስሜት ሕዋሳቶቻችን የምንለው ነገር እነሱ ቤዚክ ብሊፍ ናቸው የሚባሉት። ሌላው ኢንትሮስፔክሽን የምንለው ደግሞ ምንድነው? ለምሳሌ ውስጠታዊ እውነት ብየዋለሁ እኔ በመጽሐፉ ላይ። ለምሳሌ ሆዴን አመመኝ፣ ከፋኝ፣ ደስ ብሎኛል፣ ጥሩ ስሜት እየተሰማኝ ነው፣ እንደዚህ ነገር የሚባሉት ደግሞ ኢንትሮስፔክሽን ነው። ለምሳሌ ሆዴን ቆረጠኝ የሚለው ኢንትሮስፔክሽን። ሐኪም ቤት ሄጄ ሆዴን ቆረጠኝ ብዬ ሐኪሙን ብነግረው እስቲ ችግሩን ለማወቅ የደም ምርመራ፣ የሽንት ምርመራ፣ ሲቲ ስካን ምናምን ብሎ ብዙ ነገር ሊያዝልኝ ይችላል። መጨረሻ ላይ ካጣው በሽታን አጣሁት ነው እንጂ ማለት ያለበት አንተ ቀጣፊ ለምን ትዋሻለህ፣ ሆድን ሳያምህ ለምን አመመኝ ትላለህ ሊለኝ አይችልም። ለምን? ቤዚክ ብሊፍ ነዋ። ቤዚክ ብሊፍ ነው አመመኝ የሚለው ነገር ቤዚክ ብሊፍ። ስለዚህ ምንድናቸው ቤዚክ የሚባሉት ብሊፎች ከተባሉ ወደ 7 አካባቢ ናቸው ተብሎ ነው የሚታሰበው። ሴንሰሪ ፐርሰፕሽን አለ፣ ኢንትሮስፔክሽን ሆዴን አመመኝ ምናምን የሚባለው ኢንትሮስፔክሽን አለ፣ ሚሞሪ ብሊፍ አለ። ለምሳሌ ቁርስ ምን በላ ብለህ ብትለኝ እነግርሃለሁ የበላሁትን ነገር፣ ግን ማስረጃ አቅርብ ብትለኝ ምን ላቀርብ እችላለሁ? በቃ ሚሞሪ ብሊፍ ነው። ስለዚህ ሚሞሪ ብሊፍ አለ፣ ሴንሰሪ ፐርሰፕሽን፣ ኢንትሮስፔክሽን፣ ሚሞሪ ብሊፍ አለ። ሞራል ብሊፍ የምንለው ነገር አለ። ለምሳሌ መዋሸት ትክክል አይደለም እልሃለሁ። ኤቪደንስ አቅርብልኝ ብትለኝ ምንድን ነው የማቀርበው? ምንም የማቀርበው ነገር የለም። ገብተዋል።
መግደል ዝም ብሎ በቃ ለደስታ ብሎ አላፊ አግዳሚውን በጥይት መቁላት ትክክል ነው ብለህ ብትል ጤንነት ነው ብዬ አልልህም። ግን ማስረጃ አቅርብ ብትለኝ ምንድን ነው ማስረጃ የማቀርበው? ስለዚህ ሁላችንም ሞራል ኤጀንት ስለሆነ የምንቀበለው ነገር ነው። ሰው መደብደብ ልክ አይደለም ብለን እንላለን። ለዚህ ግን ኤቪደንስ አቅርቡ ብንባል ምን አይነት ኤቪደንስ እንደምናቀርብ ዓለምም የሚያውቅ አይመስለኝም። የፍልስፍናውም ዓለም የሚያቀርበው ነገር የለም። ስለዚህ ቤዚክ የሚባሉ ነገሮች 7 ነገሮች አሉ ማለት ነው። እንደውም አንዳንዶቹ ሴንሰሪ ልክ ብሊፍ ኢን ጋድም ፕሮፐርሊ ቤዚክ ነው ብሎ እነ ፕላንቲንግ የሚከራከሩት እሱን ነው። ስለዚህ ሴንሰሪ ፐርሰፕሽን አለ፣ ኢንትሮስፔክሽን አለ፣ ሚሞሪ ብሊፍ አለ፣ ሞራል ብሊፍ አለ፣ ሴንስ ኦፍ ዲቪኒቲ የሚባል ሴንስ ኦፍ ዲቪኒታተስ አለ ካልቪን እንደሚለው። እንደዚህ አይነት ወደ 7 አካባቢ የሚሆኑ እነዛ ቤዚክ ናቸው። ስለዚህ ሄደን ጀስቲፋይ አድርጌ መጨረሻ ላይ ቤዚክ ብሊፍ ላይ ነው እቆማለሁ ማለት ነው። ያንን ማጽደቅ አይጠበቅብኝም ማለት ነው። እነዚህ እንግዲህ 7 አይነት የሆኑት ነገሮች ቤዚክ ናቸው ማለት ነው። እሱ ላይ ሆኜ ነው ሌሎቹን ነገር አርጊው ማደርገው ማለት ነው። ለምሳሌ አንድና አንድን 2 ለመሆኑ ኤቪደንስ አቅርብ ብትለኝ ከባድ ነው። ግን ረጅም ቁጥር ብትሰጠኝ አባዛ ወይንም አካፍለው ብትለኝ ግን አንድ ጊዜ 1 3 ጊዜ 3 ምናምን ብዬ ላመጣልህ ይችላል። ስለዚህ ቤዚኩ ላይ ሆኜ ነው ማለት ነው ነን ቤዚኮቹን የማውቀው። ለዚህ ነው ፋውንዴሽናሊዝም ምንድን ነው የሚለው ነን ቤዚክ የሆኑ ነገሮች አሉ፣ ነን ቤዚክ የሆኑ ነገሮች አሉ። እሱ ላይ ነው ማለት ነው እውቀት። በጣም አብስትራክት ነገር በጣም ረቂቅ የሆኑ ነገሮች ላምን እችላለሁ፣ ግን ቤዚኩ ላይ ሆኜ ነው ማለት እያመራመርኩ ወደ ላይ የምወጣው። ስለዚህ ኤቪደንስ እንደዛ ነው። ኤቪደንስ የብልጠት ጉዳይ አይደለም ማለት ነው። ሄደን የምንቆምበት አለ ማለት ነው። መቆሚያው ምንድነው? አየው፣ ሰማው፣ ተሰማኝ፣ ገባም። ሪዝን ራሱ ሪዝን ቅድም 5 ነበር 6 አንዱን አግኝቼዋለሁ ማለት ነው። ሪዝን አለ። ሪዝን ለምሳሌ እኔ እናንተ በእድሜ እኩል ብንሆንና አንተና ደግሞ ሌላው ሰው እኩል ቢሆኑ፣ በሌላ አነጋገር እኔና ያ ሰው እኩል ነን ማለት ነው። ይሄኛው ሪዝን ነው። አሁን ይሄንን ጀስቲፋይ አድርግልኝ ልትለኝ ምን ብዬ ነው ጀስቲፋይ የማደርገው? ተስፋዬና ዮናስ በእድሜ እኩል ናቸው ተብሎ ዮናስና አማረ እኩል ናቸው ከተባለ ተስፋዬና አማረ እኩል ናቸው የሚለው ሪዝን ነው። አሁን ለዚህ ምንም ኤቪደንስ ልናቀርብ አንችልም። በቃ ሁሉም ሰው የሚቀበለው ራሽናል የሆነ እንትን ነው። ስለዚህ እነዛ ላይ ሄደን እንቆማለን ማለት ነው። እነዚህ ቅድም ያልኩ ቤዚክ የሚባሉት ነገሮች ምን ይባላሉ? ኢንኮሬጀብል የሚባላል፣ ሰልፍ ኤቪደንት አለ፣ ኤቪደንት ቱ ዘ ሴንስ የሚባላል ወይም ኢንኮሬጀብል። 3 ናቸው። እነዛና 7 አይነት ነገሮችን ቤዚክ ናቸው ማለት ነው። እሱ ላይ ቆመን ግን ነገሮችን እያመራመርን ረቂቅ ነገሮችን ልናምን እንችላለን ማለት ነው። ብሊፍ። ስለዚህ ጀስቲፊኬሽን በሌላው አነጋገር ነባራዊ ነው ማለት ነው። ፋውንዴሽን አለው ማለት ነው። መሰረት ልክ እንደ ቤት ነው። ስለዚህ መሰረታዊ ነገሮች አሉ። ግን አንዳንዶቹ ነገሮች ረቂቅ ነገሮችን ላምን እችላለሁ፣ ግን መሰረቱ ግን ቤዚክ ብሊፎቹ ናቸው ማለት ነው። አሁን ከዚህ ጋር ተያይዞ የሚመጣው ጥያቄ በሃይማኖት ክርክር ውስጥ የማስረዳት ኃላፊነት የማን ነው ማለት በርደን ኦፍ ፕሩፍ የማን ነው የሚሆነው? አምላክ የለም የሚሉ ሰዎች አለ የሚለው ሰው ያስረዳ ይላሉ። የእሱን በርደን ኦፍ ፕሩፍ እሱ ላይ ነው ያለው። በማይታይና ከተፈጥሮ ውጭ በሆነ አካል ወይም ሱፐርናቹራል የሚያምን ሰው ማሳመን ያለበት ወይም ፕሩፍ ማቅረብ ያለበት እሱ ነው። ለምሳሌ ያህል ጀስት የቅድሞ ሻይ ቦታ ቁጭ ብዬ የራሴን ሀሳብ እያሰብኩ አንዱ ይመጣና እግዚአብሔር አለ ይለኛል። ማሳመን ማስረዳት ያለበት እሱ ነው እንጂ እኔ የለም ብዬ እንድሟገተው ወይም ደግሞ የኔ ማስረጃ እንዳመጣ መጠበቅ ያለበት እሱ አለ ካለኝ ማምጣት ያለበት መረጃውን እሱ አይሆንም። ብዙ ጊዜ ኤቲስቶቹ እንደዛ ነው የሚሉት። ምንድነው የሚሉት? እኛ ማስረጃ ማቅረብ የለብንም፣ አለ የምትሉት አምላክ እናንተ ናችሁ፣ ኤቪደንስ አቅርቡ፣ የእናንተን ኤቪደንስ ብቻ ነው የምንመረምረው ነው የሚሉት። እኛ ይሄ ልክ አይደለም ነው የምንለው። ለምንድን ነው? አንድ ሰው ለሚያምነው ነገር ሁሉ ኤቪደንስ ማቅረብ አለበት። አለም ቢል የለም ቢል ማቅረብ አለበት ብለን ነው የምንለው። ባይሆን አላውቅም ካለ ግን ስኬፕቲክ ቢሆን ወይም አግኖስቲክ ቢሆን እሱ ላይ ላትለው ትችላለህ። በተረፈ ግን ትሩስ ክሌም ነው አለ ትሩስ ክሌም እንደሆነ ሁሉ የለም የሚለውም ትሩስ ክሌም ነው። አይ አለበለዚያ አብሰንስ ኦፍ ኤቪደንስ ኖት ኤቪደንስ ኦፍ አብሰንስ ይባላል። አንድ ነገር መረጃ የለውም ማለት ነገሩ የለም ማለት አይደለማ። ስለዚህ በርደን ኦፍ ፕሩፍ በሁለቱም ነው የሚወድቀው። ክርስቲያኖችም ማቅረብ አለብን፣ ልክ ነው። እነሱም ግን ማቅረብ አለብን። ላለመኖሩ የለም ብለው ሲሉ ማቅረብ ለምሳሌ ይገደዳሉ ማለት ነው። ግን እንዲህ ቢሉስ አላቅም ይኖር አይኖር እኔ የማውቀው ነገር የለም ብሎ ካለ ላይገደድ ይችላል። በርደን ኦፍ ፕሩፉ እኔ ላይ ብቻ ነው የሚወድቀው፣ ለመኖሩን ማስረዳት ማለት ነው።
ስለዚህ አሁን እኔ ሻይ የምጠጣውን ሰውዬ መጥቶ እንደዚህ አለኝ፣ አላውቅም፣ እስቲ አንተ መረጃን አምጣልኝ ብሎ ምን አይነት መረጃ ነው ማቅረብ ያለበት? እኔ ለማመን የሚያስችለኝን መረጃ ብዙ አሉ እኮ ቅድም ብለናል። ኮስሞሎጂካል አርጊመንት አለ፣ ኦንቶሎጂካል አርጊመንት አለ፣ ሞራል አርጊመንት አለ። ብዙ ሙግቶች የሙግት እንትኖች አሉ። ኢቨን እነ ፕላንቲንጋም የሚሉት ብሊፊንግ ጋር ፕሮፐርሊ ቤዚክ ነው ብለው ይላሉ። ልክ እንደማየት ምናምን ለማየት ኤቪደንስ አቅርብ እንደማልባለው ሁሉ እግዚአብሔር አለ የሚለውም ደግሞ በቃ ሁሉም ሰው ያምናል እኮ በዓለማችን ላይ። ወይ ሰው ኮንፊሽያኒዝም ነው ወይ ሂንዱይዝም ያምናል ወይ እስልምና ያምናል ክርስትና ያምናል። ዓለማችን እኮ ኤቲዝም ትንሽ ቪው ነው በጣም እንደው ተማረ እኮ በሚለው አካባቢ እንጂ ሁሉም ሰው ያምናል። ስለዚህ ጽንፈ ዓለሙን የፈጠረ አለ እኔን የፈጠረ አለ ብሎ ይላል። ስለዚህ ምንድነው ሰልፍ ኤቪደንት ነው ማለት ነው። ልክ እነ ፕላንቲንግ የሚሉት ልክ ለማየቴ ኤቪደንስ አቅርብ እንደማልባለው ሁሉ እግዚአብሔር አለ ለሚባለው ኤቪደንስ ማቅረብ የለብኝም። እንደውም ኤቪደንስ የማቅረቡን በርደን ኦፍ ፕሩፍ መውደቅ ያለበት የለም በሚለው ላይ ብሎ ነው ፕላንቲንግ። እንደምታውቀው ዋራንት ከረንት ዲቤት፣ ዋራንት ፕሮፐር ፋንክሽን እና ዋራንት ክርስቲያን ብሊፍ የሚል 3 ኦክስፎርድ ዩኒቨርሲቲ የታተሙ ትልልቅ መጽሐፍቱ እሱ ሙሉን የሚሞግተው እሱን ነው። ፕላንቲንግ ጋዛ ላይ የሚሞግተው በጣም የተጨበጨበለት በጣም አስደናቂ የሆነ ሙግት ነው የቀረበው። እናነሳዋለን በኋላ እሱን። ግን ስለዚህ ምንድነው ሙግቶች እኛም ጋር አሉ ብለን ነው የምንለው። እነ ፕላንቲንግ ጋር ደግሞ ኢቨን እንደውም እናንተ ናችሁ ማቅረብ ያለባችሁ ብለው ነው። ለምሳሌ አንድ ሰው ሲጃራ ማጨስ ለደረስ ስፋትና ለሳምባ ጥራት ጠቃሚ ነገር ነው ብሎ ቢያስብ ሲጃራ ማጨስ በርደን ኦፍ ፕሩፍ እኔ ጋር ለሚወድቀው እሱ ጋር ነው የሚወድቀው። ምክንያቱም ዘማጆሪቲ ቪው አይደለም ይሄ ቪው። ሲጃራ ማጨስ ጤና እንደሚጎዳ እንጂ ጤና እንደሚጠቅም የምናውቀው ነገር ስለሌለ በርደን ኦፍ ፕሩፍ እሱ ጋር ነው የሚወድቀው። አከራካሪ የሆኑ ጉዳዮች ለምሳሌ ቡና ሁልጊዜ አከራካሪ ነው። ቡና አንዳንድ ሳይንቲስቶች ይነሱና በጣም ጥሩ ነው ለዚህ ጉዳይ ይላል። ሌላው ደግሞ ይነሳና የለም በዚህ በኩል ይጎዳል። ሲጋራው ኦፍኮርስ ሞር ግልጽ የሆነ ነገር ጉዳይ ስለሆነ ለምሳሌ ቡናን ብናነሳ እንዲህ አይነት ጉዳዮች ላይ በርደን ኦፍ ፕሩፍ ላይ በሁለቱም ላይ አይወድቅባቸውም? ልክ ነው። እኔ ቅድም ስጀምር ብያለሁ፣ በርደን ኦፍ ፕሩፉ እኛም ጋር ይወድቃል ብያለሁ። እግዚአብሔር አለ የሚለውም ጋር ይወድቃል፣ እግዚአብሔር የለም የሚለውም ጋር ይወድቃል። በርደን ኦፍ ፕሩፍ አቅርብ የማንለው ሰው አግኖስቲክ ከሆነ ወይም ስኬፕቲክ ከሆነ ነው። እኔ እንጃ እኔ መኖሩንም አለመኖሩም ግራ ተጋብቻለሁ ካለ ልክ ነው እሱ ኤቪደንስ ማቅረብ። በተረፈ የለም የሚለውም ሰው አሉ ከአሁን እንትኖች ኤቲስቶቹ ያቀርባሉ። ለምሳሌ ፕሮብሌም ኦፍ ኢቭልን ያቀርባሉ። እግዚአብሔር ሁሉን አፍቃሪ ሁሉ ከሆነና ካህሌ ሁሉ ሁሉን ቻይ ከሆነ ለምንድን ነው ኢቭል ኤግዚስት የሚያደርገው ብለው ይጠይቃሉ። ይሄ ጥሩ ሙግት እኮ ነው በራሱ። ስለዚህ ሙግት እያቀረቡ ነው ማለት ነው እግዚአብሔር ላለመኖሩ። እኛም ደግሞ ይህን ነገር የምንከላከልበት የሙግት ነጥቦች አሉ። ስለዚህ ምንድነው ኤቲስቶቹም በርደን ኦፍ ፕሩፉ ይወድቅባቸዋል፣ ቲስቶችም ይወድቅብናል ማለት ነው። ስለዚህ ሁለቱም ጋር እንትን ነው ኤቪደንሶች አሉ። ስለዚህ አይ እኔ ዝም ብሎ በድፍንቅል ተቀበሉኝ ዝም ብላ ምንም ኤቪደንስ እናንተ ኤቪደንስ አቅርቦ የእናንተን ኤቪደንስ ብቻ ቁጭ ብዬ እንደ ሎየር አለ አይደለም ሁለት አቃቤ ሕግና ከሳሽና ተከሳሽ ሲከራከሩ እንደማዳምጠው እንደዛ አድርጌ በይናለሁ የሚለው ነገር ልክ አይደለም ነው። ላለመኖሩም ኤቪደንስ ማቅረብ ይጠበቅባቸዋል። የሚቀጥለው ኢንትረስቲንግ ርዕስ ነው። የመለኮት የበላይነት ከሰው ልጅ ነፃነት ጋር አብሮ ሊሄድ ይችላል ማለት የመለኮት የበላይነት ከሰው ልጅ ነፃነት ጋር አብሮ ሊሄድ ይችላል። ይሄ ዲቫይን ሶቨርኒቲ የሚባለው ማለት ነው። ወይንም ነው ዲተርሚኔሽን ቨርስ ፍሪ ዊል የሚለው ነገር ወደዛ ይህንን እንትን ከማለት በፊት ግን አንዳንድ ነገር ልጎዝጉዝ በዚህ ነገር ላይ በፍልስፍናው ዓለም ፋታሊዝም የሚባለው ማለት እድል ፋንታ ወይም ቲዮሎጂካል ዲተርሚኔሽን የሚባለው መለኮታዊ ቅድመ ውሳኔ የሚባል አለ። ይህ እይታ ነፃ ፈቃድ የሚባል ነገር የለም፣ ሁሉ ነገር አስቀድሞ በሰንሰለት የተያያዘና የማይቀየር ታሪክ ነው የሚል አመለካከት አለ። ከዚህ ጋር የሚሄድ አንድ የሼክስፒር አባባል አለ። ዓለም ቲያትር መድረክ ነች፣ እኛም ተዋናይ ነን ማለት ያው የተጻፈልን ነገር ነው። ምንተውነው እንጂ ምንለውጠው ነገር የለም። ለምሳሌ ያህል ሮሜና ጁልየትን ታሪክ እንውሰድ። ሼክስፒር ጻፈው። ጁልየት ሮሜዮ የሞተ መሰላትና ነው ሮሜዮ ጁልየት የሞተች ይመስለውና ራሱን ይገላል።
ሲነቃ እሷ ስትነቃ ግን ሮሜዮ ሞቷል። ጁልየት አይ ፍቅረኛ ሞተ፣ ስለዚህ እሱ ከሞተ መኖር አልፈልግም ብላ መርዝ ጠጣና ትሞታለች። ሁለቱንም ገሏቸዋል ደራሲው ሼክስፒር። ነገር ግን ስቴጅ ላይ ጁልየት ኖ ሮሜዮማ ቢሞትም ፍቅረኛን እያሰብኩ በፍቅር እኖራለሁ ብትል ከጸሐፊው ከድርሰት ነው የምትወጣው። ስለዚህ ሼክስፒር ያባረራታል፣ ሁለተኛ እንድትሰራም አይፈቅድላትም። እዛ ቦታ ከሱ ድርሰት ውጭ ነች ያለችው። እና ይሄ በህይወት ውስጥ የሚያጋጥም ነገር የማይቀር ነገር ለሰንሰለት የተያያዘ ነው የሚባለው። እኔ እናንተ ዛሬ እዚች ቦታ ቁጭ ብለን ልንነጋገር ይህ የተጻፈ ነው፣ ልንቀይረው ጭራሽ የማንችለው ነገር ነው በህይወታችን ውስጥ ያለው። እኔ እናንተ እንዴት እንደተዋወቅን ትዝ አይለኝም፣ ብዙ ዓመቱ ነው። ያ ትውውቅን ዲቨሎፕ እያደረገ እስካሁን ድረስ አለ። የዛ መጀመሪያ ቀን መተዋወቃችን ነው ዛሬ አንተን እዚህ እንድጋብዝ ያደረገ እንጂ ሳደንሊ የሆነ ነገር አይደለም። ስለዚህ ይሄ የተያያዘ ነገር ነው እንጂ እንዲህ ድንገት የመጣ ነገር አይደለም የሚለው መከራከሪያ እንዴት ታየዋለህ? ከዚህ ጋር በኋላ እያያዥ በመካከል ገባ ብዬ መልስ መስጠት ከተጀመርኩ በኋላ ሌላ አንድ ሀሳብ ጣል አደርጋለሁ ከዚህ ጋር የተያያዘ። ይሄ እንግዲህ ያው ትልቅ የብዙ መጽሐፍት ርዕስ ነው እንደምታውቀው። እንግዲህ እንትኑ ነፃ ፍቃድና ሁለት እንትን ነው። አንደኛው ኮዛል ዲተርሚኒዝም እና ፍሪ ዊል የሚባል ነገር አለ። ኮዛል ዲተርሚኒዝም የሚባለው መንስኤያዊ ተወስኖት እንበለው ለጊዜው። ኮዛል ዲተርሚኒዝም እና ፍሪ ዊል ኮምፓተብል ነው ወይስ ኢንኮምፓተብል ነው የሚባል ክርክር አለ። ኮዛል ዲተርሚኒዝም መጀመሪያ ዲፋይን ላድርግ። ኮዛል ዲተርሚኒዝም ማለት ለምሳሌ እኔ ያደኩበት ቦታ አለ፣ አካባቢ አለ፣ የቤተሰቦቼ ኢኮኖሚክ እንትን አለ፣ ከቤተሰቦቼ የወረስኩት ኢንዛይም አለ አይደል፣ የተለያየ ነገር አለ፣ ማንነቴን ሼፕ ያደረገ ብዙ ነገር አለ። ስለዚህ እኔ ለአሁኑ ማንነቴ ያደኩበት ኢንቫይሮንመንት ዋና ነገር ከሆነ ኮዛሊ ዲተርሚንድ ሆኛለሁ ማለት ነው። በዚህ መንገድ እንዳስብ ወይ በዚህ ይሄን ነገር እንደወድ ማለት ነው። ስለዚህ ኮዛል ዲተርሚኒዝም ካለ ፍሪ ዊል ሊኖር አይችልም የሚለው አንዱ ክርክር ነው። ስለዚህ ኮዛል ዲተርሚኒዝም እና ፍሪ ዊል ኮምፓተብል ነው ወይስ ኢንኮምፓተብል ነው የሚለው ክርክር አንደኛው ክርክር ነው። ኮምፓተብል ትንሽ ኮምፓተብልም ደግሞ ዲፋይን ነው። ኮምፓተብል ማለት ምን ማለት ነው? አብሮ አይሄድም ይሄዳል የሚለው ነገር ተጻራሪ ነው ተጻራሪ አይደለም በሚለው ነው መወሰድ ያለበት። ለምሳሌ በሀገራችን ለምሳሌ ጎንፎ በቃሪያ ይበላል ወይ ብለህ ብትለኝ ጎንፎ በቃሪያ ሲበላ አይቼ አላውቅም። ጎንፎ በቃሪያ ኦድ ነው ብዬ እላለሁ። ኮምፓተብል አይደለም። እንደሱ አይነት ኮምፓተቢሊቲ አይደለም እያወራን ያለ ነው። ለምሳሌ ለምሳሌ በአንዳንድ ፕላኔቶች ውስጥ ሰው አይኖርም ብለን ወይ ህይወት ያለው ነገር ሊኖር አይችልም። ለምን? ከፍተኛ ሙቀት ነው። ሙቀቱ በጣም ከፍተኛ ከመሆኑ ምንም አይነት ህይወት ያለው ነገር በዛ አይነት ነገር ውስጥ ሊኖር አይችልም ብለን፣ ስለዚህ ህይወትና እዛ ጋር ያለው ሙቀት ምን አይደለም ማለት ነው፣ ኢንኮምፓተብል ነው፣ ኮምፓተብል አይደለም ብለን ነው የምንለው። ልክ እንደዛ ነው ማለት ነው። ኮዛል ዲተርሚኒዝም እና ፍሪ ዊል አብረው የሚሄዱ ነገሮች አይደሉም ብለው የሚያስቡ ሰዎች አሉ፣ ኢንኮምፓታቢሊስቶች አሉ ማለት ነው። ይሄ አንዱ ቪው ነው። እንግዲህ ሌላው ደግሞ ምንድነው ቴዎሎጂካል ዲተርሚኒዝም እና ፍሪ ዊልም አብሮ አይሄድም የሚሉ አሉ። ለምሳሌ ቴዎሎጂካል ዲተርሚኒዝም ማለት እግዚአብሔር ሉዓላዊ ከሆነ እግዚአብሔር ሁሉን ነገር ያውቃል። ለምሳሌ እግዚአብሔር ፎር ኖሌጅን አሁን ብንመለከት ዛሬ እኔ እናንተ እንደምናወራ እግዚአብሔር ያውቃል፣ ቀደም ብሎ ያውቃል። ምናልባትም ከመቀጣጠራችን በፊትም ያውቃል። ምናልባትም ከ1 ሚሊዮን ዓመት በፊትም ያውቃል። ምናልባትም ከ13 ቢሊዮን ዓመት በፊትም ያውቀዋል ብለን ነው። እግዚአብሔር ሁሉን አዋቂ ነው ስንል እንደዛ ብለን ነው የምንለው። እንግዲህ ያው እግዚአብሔር ቀድሞ የሚያውቀው ከሆነ እኔ እናንተ እምቢ ማለት እንችላለን ወይ የሚል ክርክር ይነሳል ማለት ነው። በዚህ ጉዳይ ላይ እንግዲህ የሚባለው ነገር ምንድነው? የእግዚአብሔር ቅድመ እውቀት እኛን ዲተርሚንድ አላደረገንም። እግዚአብሔር ማወቁ ነው። ለምሳሌ አሁን ይሄ ሙቀትና ቅዝቃዜ የሚለያ ባሮሜትር ምናምን ነገር የሚባል ነገር ካለ አየሩን ነው ዲቴክት የሚያደርገው እንጂ አየሩን አይወስንም ማለት። ልክ እንደዛ ነው። እግዚአብሔር ቀድሞ ማወቁ እኛን ወስኗል ማለት አይደለም። ስለዚህ ቅድመ እውቀቱ አንዳንድ ሰዎች አሉ። ለምሳሌ ኒልሰን ፓይክ የሚባል ሰውዬ ነበረ እና እሱ አሁን የጦፈ ክርክር ገጥሞ ነበር በአንድ ወቅት እና ቅድመ እውቀት ዲተርሚንድ እንዳደረገን ያሳያል ብሎ ተከራክሮ ነበር። ዛሬም የእሱን ሀሳብ የሚቀበሉ እንደ ዊሊያም ሃስከር ያሉ ሰዎች አሉ። እኔ ያ ትክክል ነው ብዬ አላምንም።
ማለት ቀድሞ ማወቁ እኛን ዲተርምን እንደማድረጉን አያሳይም ነው የምንለው። ስለዚህ ዞሮ ዞሮ እንግዲህ ኮዛል ዲተርሚኒዝም። ሌላው ደግሞ የእግዚአብሔር ሶቨርኒቲ እና ሂውማን ሪስፖንሲቢሊቲስ እንዴት ነው የሚታረቀው የሚለውም ነገር አንዱ እግዚአብሔር እንግዲህ ለፍጥረቱ ዓላማ አለው ብለን ካለን የእሱ ዓላማና የኔ እኩይነት የኔ መጥፎነት ገብተዋል እንዴት ነው የሚታረቀው የሚለው ነገር ደግሞ ሌላ ክርክር አለው። እንግዲህ ክርክሩ ይሄ ነው ማለት ነው። ኮዛል ዲተርሚኒዝም እና ፍሪ ዊል፣ ቴዎሎጂካል ዲተርሚኒዝም እና ፍሪ ዊል፣ ጋድ ሶቨርኒቲ እና ሂውማን ሪስፖንሲቢሊቲ የሚባሉት ነገሮች ናቸው በጣም ተናታፊ ሆነው የቀረቡት ማለት ነው። ይህም በተመለከተ እንግዲህ ነፃ ፈቃድ የሚባለው ነገር እንግዲህ አለ የለም የሚለውን ነገር በተመለከተ 3 ቪዎች አሉ ማለት ነው። አንዳንዶቹ የሚሉት ኮዛል ዲተርሚኒዝም ወይም ቴዎሎጂካል ዲተርሚኒዝም እና ፍሪ ዊል ኮምፓተብል ነው ብለው የሚሉ ኮምፓታቢሊስቶች አሉ። ሁለቱ ይጣጣማሉ። ለነፃ ፍቃድ ፕሪንሲፕል ኦፍ ኦልተርኔት ፖሲቢሊቲ የምንለው ፓፕ የምንለው ነገር አያስፈልግም። ለምሳሌ በአንድ ቦይ እየፈሰስንም ፍሪ ነፃ ፍቃድ ነው። ድሮ ምንድን ነበር የሚታሰበው? ለነፃ ፍቃድ ኦልተርኔት ፖሲቢሊቲ ያስፈልጋል። ለምሳሌ ይህም መንገድ ግን በአንድ ቦይ እየፈሰስ ከነፃ ፍቃድ ሊባል አይችልም። አማራጭ ሊቀርብ ይገባል። ይሄኛውን እከተላለሁ ካልፈለኩ ይሄን መከተል የሚችል ኖ በአንድ ቦይ እየፈሰሱ ነፃ ፍቃድ የሚባለው ነገር አለ ወይ የሚለው ነገር ለብዙ ዓመት ሲታመንበት የነበር የለም ተብሎ ነበር የሚታሰበው እና በኋላ ግን ሄሪ ፍራንክፈርት የሚባል ፕሪንስተን የሚያስተምር አንድ ፈላስፋ ተነስቶ በ1961 ዓመተ ምህረት ይመስለኛል በፈረንጆቹ ተነስቶ እሱ አገሩን በጠበጠው። ኖ ኦልተርኔት ፖሲቢሊቲ በሌለበት ሁኔታ ሞራል አካውንታቢሊቲ ሊኖር ይችላል የሚል አጭር ፔፐር ጻፈ። ዓለማችን በቃ ከዛ ወዲህ ተናወጠ ማለት ነው። ፕሪንሲፕል ኦፍ ኦልተርኔት ፖሲቢሊቲ ያስፈልጋል ተብሎ ነበር የሚታሰበው። ስለዚህ ኮምፓታቢሊዝም ማለት በአንድ ቦይ እየፈሰስን ሊኖር ይችላል ማለት ነው። ነፃ ፈቃድ የሚለውን ነገር እንትን አለ። በአጭሩ ያቀረበው ነገር ምንድን ነው? ለምሳሌ አንድ በጣም ኢቭል መጥፎ የሆነ ሰው በጣም ግን እኔ ለምሳሌ አንተ እንድገድል ቢፈልግ እኔ እናንተ እንደምንጣላ ያውቃል። ግን እንድገልህ የሚፈልግ ከሆነ የሆነ ቺፕስ ያደርግብኛል ማለት ነው። ዝም ብዬ የምገልህ ከሆነ ቺፕሱን አክቲቬት ያደረገው ገብተዋል። ግን እንደማልገልህ ማለት ሀሳቤን ልቀይር ካሰብኩኝ አክቲቬት ያደረገውና እንገልሃለሁ አለበለዚያ። ስለዚህ ምንድነው እንበለውና ቺፕሱን አድርጎብኛል ግን እኔ አንተን ገደልኩኝ፣ አክቲቬት ግን አላደረገውም። ስለዚህ አሁን እኔ ኦልተርኔት ፖሲቢሊቲ ነበረው ከተባለ አልነበረኝም ነው። አንድ ብቻ ነበረ ገባ። ስለዚህ መግደል ብቻ ወይ ገለሃለው ወይንም ደግሞ እሱ አክቲቬት አድርጎ ገለሃለው ማለት ነው። ስለዚህ በአንድ ቦይም እየፈሰሰን እንኳን እንትን ሊኖር ይችላል፣ ሞራል አካውንታቢሊቲ ሊኖር ይችላል የሚለው እንግዲህ ዓለምን የቀየረው ሰው ኤሪክ ፍራንክፈርት ነው። ስለዚህ ኮምፓታቢሊስቶቹ ምንድነው የሚሉት እንግዲህ ይሄን ይይዛሉ ማለት ነው። ኮዛል ዲተርሚኒዝም እና ፍሪ ዊል፣ ቴዎሎጂካል ዲተርሚኒዝም እና ፍሪ ዊል፣ ጋድ ሶቨርኒቲ እና ሂውማን ሪስፖንሲቢሊቲ በዚህ መንገድ ይጣጣማል ብለው የሚሉ ሰዎች አሉ ማለት ነው። ይሄ አንዱ ቪው ነው። ኮምፓታቢሊስቶች ይባላሉ ማለት። ሌላው ኢንኮምፓታቢሊስቶች ደግሞ ለሁለት ይከፈላሉ። አንዳንዶቹ ምንድነው የሚለው ፍሪ ዊል ስኬፕቲክ የሚባሉ አሉ። ይሄ ሁለቱ የሚጣጣም ነገር ስላሌለ አንዱን ገለን ሌላውን ማጽደቅ ግድ ነው የሚሆን። አንዳንድ ጊዜ ይሄን ገላለን ይሄን እናጸድቃለን፣ ሌላ ጊዜ ደግሞ ይሄን ገላለን ይሄን እናጸድቃለን የሚሉ አሉ። እነዚህ ፍሪ ዊል ስኬፕቲክ የሚባሉት ፍሪ ዊል የሚባል ነገር የለም ብለው የሚሉ በጣም በርካታ ሰዎች አሉ። ይሄ አንዱ ቪው ነው። ከዚሁ ጋር ተያይዞ ሌላው ሊበርቴሪያንስ የሚባለው ሶስተኛው ቪው ነው። ሶስተኛው ቪው ምንድነው? ኖ እነዚህ ነገሮች ኢንኮምፓታብል ናቸው፣ ስለዚህ አንዱን እንክዳለን። ስለዚህ አንዱን ክዳ ሊበርቴሪያን ፍሪ ዊል የሚያምኑ ሰዎች ደግሞ ስለዚህ 3 ትልልቅ አመለካከቶች አሉ ማለት ነው። ይህ የፍልስፍናው ቪው ወደ ነገረ መለኮቱም ገብቷል። አሁን ያለው ክርክር ከዛ አካባቢ ያለው ክርክር ነው ማለት ነው። ከዛ አካባቢ የነገረ መለኮቱን አብረን ስናያይዘው የአንደኛው መከራከሪያ የሚነሳው የይሁዳ ታሪክ ነው። አሁን ይሁዳ ኦልሬዲ በትንቢት ተነግሯል፣ ሊቀይረው አይችልም። የተወለደውም ለዚህ ነው፣ የሚያስፈጽመውም ይሄንን ነው። መጨረሻውም ራሱን ሰቅሎ እንደሚሞት በትንቢት ተነግሯል። እንግዲህ አይሁዳውያኖቹ አይ ይሄ እናንተ ዝም ብላችሁ ራሳችሁ አጣማችሁት ያመጣችሁት ትንቢት ነው እንጂ ከዚህ ጋር የተያያዘ ጉዳይ አይደለም የሚለውን ለጊዜው ትተኑ፣ ግን በኦሪት ውስጥ ስለዚህ ሰው ትንቢት ተነግሯል። ይህ ሰው መለወጥ አይችልም፣ ማስፈጸም ብቻ ነው የሚችለው። ስለዚህ ምን አይነት ፍሪ ዊል ሊኖረው ይችላል? ኢየሱስ ክርስቶስን አሳልፌ አልሰጥም ማለትም አይችልም። የተነገሩ ትንቢቶች አሉ። እነዛን ሁሉ የማስፈጸም
ግዴታ ነው ያለበት። እየተወነ ነው ማለት ነው። ላይፉ የተጻፈለትን ነገር እየሰራ ነው። አትሊክ በእስልምና እንደዛ ነገር ያለ ይመስለኛል። የምትኖረው የተበየነልህን ነው የሚል። ስለዚህ ይህ ፍሪ ዊል የት ጋር ነው ያለው ታዲያ? አዎ እንግዲህ የምጠይቀው ሰው ነው የሚወስነው። ምንድነው እነዚህ ኮዛል ዲተርሚዝም እና ፍሪ ዊል ኮምፓታብል ናቸው ብሎ የሚያስቡ ሰዎች ስቲል ተጠያቂ ነው ማለት ኮዛሊ ዲተርሚንድ ቢደረግ እንኳን ተጠያቂ ነው ብሎ የሚሉ ሰዎች አሉ ማለት ነው። ኮምፓታብሊስቶች ሄሪክ ፍራንክፈርትን አይነት ማመለካከት ያላቸው ሰዎች እንደዛ ይሉሃል ማለት ነው። አንዳንዶቹ ደግሞ ኖ እግዚአብሔር መጀመሪያ ስለሚያውቅ ነው እንጂ የነገረን ዲተርሚንድ ስላደረገው ማለት ማወቅና ዲተርሚንድ ማድረግ የተለያየ ነገር ነው። ሰውየው እግዚአብሔር ይሁዳ ክርስቶስን አሳልፎ እንደሚሰጥ እግዚአብሔር ያውቃል፣ ስለሚያውቅ ነው የነገረን። ያ ማለት ግን ኮዝድ አድርጎታል ማለት አይደለም። ኮዜሽን አለ ማለት አይደለም። እውቀት ፎር ኖሌጅ ኮዜሽንን አይጨምርም ብለው ደግሞ የሚከራከሩ ሰዎች አሉ። እንደዛ ከሆነ ማወቁ ኮዝድ ማድረጉን አያሳይም። ትንቢት መነገሩም ኮዝድ አድርጎታል ልንል አንችልም ነው። ኮዜሽን የለም ማለት ፎር ኖሌጅ መካከል ኮዜሽን አለ ወይ ብለው ማለት ሜታፊዚሻኖቹ ይከራከራሉ። እዛም ጋር አንዳንድ ክርክሮች አሉ። ስለዚህ እኔም የማስበው ነገር ነው ለምን ኮዝድ ይሆናል ብዬ ነው የምለው። አውቋል፣ ቀድሞ አውቋል። እውነት ነው ቀድሞ አውቋል። ግን ቀድሞ ማወቁ ግን ኮዝድ ማድረጉን ግን የሚያሳይ ነገር ለምን ያሳያል? ለምሳሌ እኔ አንድ ሰው አንዲት ሕፃን ልጅ ከፊት ለፊቷ ገደል እንዳለና ዝም ብላ ከሄደች እንደምትገባበት ላውቅ እችላለሁ። ግን ማወቄ ግን ኮዝድ እሷን መግፋቴን ምናምን ነገር ሊያሳይ አይችልም። ስለዚህ ቅድመ እውቀት ኮዜሽንን ያሳያል። ግን ይሄ አሁን ፎር ኖሌጅ ብዙ ጠንካራ ሙግት አይመስለኝም ለእኔ ፐርሰናሊ። ብዙ ጊዜ ብዙም የሚያሳምነኝ ነገር አለ። እግዚአብሔር ያውቃል። ኦኬ ዛሬ አንተ እንደምትመጣ አውቃለሁ። እኔ ተቀጣጠርን፣ ጨዋ ሰው ሆነህ ትልቅ ሰው ሆነህ ቀጠሮ እንደምታከብር አውቃለሁ። ስለዚህ ትመጣለህ። ይህን ማወቄ ምንም የሚያመጣው ለውጥ የለውም። እንደምትመጣ ነው ኤክስፔክት የማደርገው። እሱ ጋር አይደለም ፖይንቱ ያለው። እግዚአብሔር ሰውን ሲፈጥረው የት ጀምሮ የት እንደሚጨርስም ያውቃል። ራሱ ፈጠረው የሚለው ነገርም እኮ ከምንም ነው የመጣ ነው ማለት ከእናትና አባት ካለ ዘር የት እንደነበርን ከዛች ሰከንድ በፊት እንደዚሁ እንቁላሉና ስፐርሙ ተገናኝቶ ሰው የምትለዋ ነገር ወይም ያ ፍጡር እስኪፈጠር ድረስ የት ነበረ ያ ነፍስ ወይም ያ ሰው? ግን ከዛን ጊዜ ጀምሮ እንዴትም ይሁን ብቻ ከዛን ጊዜ ጀምሮ ግን እግዚአብሔር ማወቅ ብቻ አይደለም፣ ያ ሰው ምን አይነት ህይወት ውስጥ እንደሚሄድም ደግሞ ዲተርሚንድ የሆነ ነገር የለውም ወይ? ያውቀዋል። እሱ ብዙ ኦኬ ያውቃል። ግን የአንድ ሰው ህይወት ማሪም መጨረሻውም የመታወቅ ብቻ ሳይሆን እሱ አያውቀውም እንጂ የሚቀጥለው የሚሆነውን ነገር እየኖረው ነው። ቅድም እንዳልኩት ነው የኔና አንተ ቆይቷል ከዚህ መተዋወቅ። የዛን ጊዜ መተዋወቃችን ዛሬ ዲቨሎፕ አድርጎ እዚህ ጋር ያመጣው እንጂ እግዚአብሔር ስለሚያውቀውና ስለማያውቀው አይደለም። የማያውቀው ጉዳይ ሳይሆን የሰው ህይወት ዲተርሚንድ ይሆን አይደለም ወይ? በቃ ከዚህ ከሚባለው ነገር ውጪ መኖር አይችልም። ይጀምራል፣ ይጨርሳል። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።